ፍሪ ካርድ ሲሰጡኝ ግን በክብር ነው ማስቀምጠው፣ ከፍዬ ነው የምገባው። በጣም ነው ማመሰግናቸው በዚህ አጋጣሚ ፒያሳ ያሉት። ለምን ቢኖረኝ ትልቁን ካሜራ አመጣለሁ። የሀገሪቷ ነጸብራቅ ነኝ እኔ፣ ደሃ ሀገር ውስጥ ነው ያለሁት። ልብስም እኮ ጅንስ፣ የኛ ጅንስና እኮ ከውጭ የሚመጣው ጅንስ አንድ አይደለም። መሪ ሆነ እነሱን ይዞ መውጣት እዚህ ድረስ መድረሳቸው ቀላል ነገር ስላልሆነ፣ ሁለተኛ ማንም በክፉ ያነሳም ስምህን። ድርሰት ፍለጋ ላይብራሪ መሄድ ይጠበቅብኛል ብዬ አላምንም። ሳውንዱን ተስፋዬ ወንድማገኝ ጋር ሺህ ጊዜ ነበር ቁጭ ብለን ያየነው። እኔ ትዝ ይለኛል ያያትችን እንዴት አድርጎ እንደሰራው እንደሚቀዳትን ተስፋዬ ፒያሳ ስለሆነ በዛው ሲያልፍ ይመጣል ቤት ቁጭ ብለን ነው ያያትችን ሳውንዷን ደብል አድርጓት እኮ ነው እንደዚህ ዲያኖሰር ምናምን የሰሩትን ከብሪቲሽ ካውንስል ምናምን አውጥቼ ከዛ በኋላ ከከሌ ጋር ሼር ታደርገዋልና ሼር እናደርግ ነበር። ያ በጣም ጠቅሞናል። ትልቅ ነገር ነው። ያኔ ደግሞ ምንም እውቀት የምታገኝበት ሌላ አማራጭ ስለሌለ ያገኘው ሰው እንደዚህ ሼር ካላረገ እውነት ሰው ጋር አይደርስም። እውነት ነው። ሰው እሺ ዘፋዘርን ሰራ፣ ከዛ ተማርክ። የመጀመሪያው ፊልም ምንድን ነው? ዲቪ። ቅድም ነግሬሃለሁ። ዲቪን ሰራኋት ወዲያው በዛች በ5 ቀን ፋዘር አለቀ። ዲቪን የቲያትሩን ወደ ውጭ ከዛ በ5 ቀን ቀረስክ። በ5 ቀን ብቻ ቀረስኩት። እሺ እዛ አክቲንግ 2 ፊልሞች ሰራው እንዳልኩ። ይሄ ፊልም ስጦታ የሚል ፊልም እና እሱን ከጌታውን ጋር ነው እና ከመቤት ወልደ ገብርኤል ጋር ሁነን እንግዲህ ጌታቸው አበራ አለበት፣ ሰለሞን ቦጋለም ነበረበት፣ አንድ ደራሲ ነው። ድርሰት የገርል ፍሬንዱ ስቶሪ ትነግረዋለች። ስቶሪውን ይጽፍና በቲቪ ይተላለፋል። ከዛ በኋላ እሷ ትበሳጫለች። ያንን የእሷ እውነተኛ ስቶሪ ነው፣ እሱ ለመጥፋት ይሞክራል። እሷ ላይ የደረሰ ምናምን እንደዚህ አይነት ስቶሪ ነው። ከዛ ወደ ዳይሬክቲንጉ ገባሁ ማለት ነው በደንብ። ከዛ በኋላ የተወጋለብን ይዤ ገባሁ። ከዛ በኋላ እስከዛን ጊዜ ፊልም አክቲንግ ነው እየሰራ የነበርኩት። ያው ፍላጎትም አክተር መሆን ለረጅም ጊዜ ሰፖርቲንግ የሆኑ ትናንሽ ካራክተሮች መጫወት ነው እንጂ ከዛ በኋላ ካራክተሮቹ ሌሎች ናቸው የሚጫወቱት። ስክሪፕቱን ጽፋለሁ፣ አዘጋጃለሁ። ለምን መሰለ በጣም ብዙ አክተር አለ። ይገረም አለ፣ ፍቄ አለ፣ ሰለሞን አለ፣ ቤቢ አለ፣ ምናምን ብዙ ሰው አለና ስግብግብነት ይመስላል ያንን ወስደህ መስራት። እስከ አምና ድረስ ራሴን በጣም ብዙ አሰቃይቻለሁ እውነቱን ለመናገር። እስኪ እንዲወጣለት ነው። አሁን አምና በደንብ ረጅም ክፍል ነው። ግዛትን ሌላ አንድ ፊልም ሰርካዲስ ያዘጋጀችው ፊልም ተጫወትኩ። ከእንደገና ባሎችና ሚስቶች አለ፣ የህይወት ታሪክ የሚል ከጸዲ ጋር ለሁለት የምንጫወተው ቲያትር አለ። ከእንደገና 12 እንግዶች የሚል ቲያትር አለ ምናምን። በቃ እንዴት አርክ ልበልህ፣ እንዴት እንበል፣ ይሄ እንዴት ነው እንኳን ይሄ አመት አላመለጠኝ የምትለው አመት። አንዳንድ ጊዜ ደግሞ ሰዎች ደግሞ ምን ያዘጋጁልኛል፣ አንድ ሄኖክ የሚባል ልጅ እንደው ለሰራው ምናምን ተብሎ ደግሞ ፕሮግራም ያዘጋጅልኝ፣ እውቅና ፕሮግራም። እንደዚህ እውቅና ሊሰጠኝ ይገባል እንዴ? መጀመሪያው እንደ ጉዳይም አልጻፍኩትም ነበር። አዳራሽ ውስጥ ስገባ ግን የነበሩት ሰዎች ፈጽሞ አገኛቸዋለሁ ብዬ ያላሰብኳቸው ሰዎች፣ ጉዳያቸው ሆናለሁ ብዬ ያላሰብ ፊልም ሰሪዎቹ ነው አብረን ሰርተን ማናውቅ፣ ተያይተን ማናውቅ፣ ፊልም ላይ ብቻ ማውቃቸው እነዛን ሰዎች ሳያቸው አዳራሽ ውስጥ ምን ትላለህ? እንባህም ይመጣል፣ እውነትን ታለቅሳለህም። ምን ትላለህ? ለምን መሰለህ እንዳልኩ ነው ይሄ ስራ እኔ እንደ አንድ መደበኛ ስራ እንደ ገበሬ እንደምን ካልሰራው መኖር የለብኝም፣ ሰው መስራት አለብኝ ብዬ ግዴታ ውስጥ ራሴን አስገብቼ በሳምንት አንድ ስክሪፕት ካልጻፍኩ እኔ መብላት የለብኝም። አንድ ገበሬ ካልሰራ ካላመረተ ሊበላ አይችልም አይደል? በሳምንት አንድ ስክሪፕት መጻፍ ግዴታዬ ነው እያልኩ ነው ራሴን ያለማመድኩት። በዛ በኋላ በቀን አንድ ስክሪፕት የመጻፍ ደረጃ ላይ ኖርማሊ ፊልም ሲሆን እዛ ላይ ደረስኩኝ እና በቃ ያንን ግዴታ አድርጌ ማንበብ ካላነበብኩ በዚህ ጊዜ ውስጥ ይሄን ካላረኩ ብዬ ግዴታ ልጅ ሁኜ ነው እንግዲህ ገና 10 ምናምን ዓመት ውስጥ 18
ምናምን ዓመት ውስጥ ሆኜ የራሴን ያስገድድኩበትና ራሴን በዛ ውስጥ ራስን አለማምደህ መተህ ላስት ላይ ሆነ ጊዜ ላይ ያ ብቻ አይደለም የሚሆኑ ሰዎች መጥተው እኔ እኮ አንተ ጋር የሰጠኸኝ እድል ለመጀመሪያ እኮ ጊዜ ካሜራ ፊት እንድቀርብ ከካሜራ ኋላ እኮ እንደሆን እድል ሰጠኸኛል ምናምን ሲሉ ሰዎች ሲያመሰግኑ ምን ሲሉ ለካ ምንም ቢሆን ትንሽም ብትሆን አዋጥቻለሁ የራሴን ነገር አድርጌያለሁ የሚል ግምት ይሰጣልና እውነቱን ለመናገር በጣም ትልቅ አመት ነበር ያ 2017 አይ በነገራችን ላይ አሁን በኋላ ጠይቃለሁ ብዬ ያሰብኩትን ነገር ስላነሳሁ በዚሁ እንቀጥል ብዬ ነው። ብዙዎቹ ከአንተ ጋር የሰሩ ሰዎች ወይም በተሻለ ቀረብ ያለ ግንኙነት ያላቸው ሰዎች እኔ እንግዲህ በርቀት ነው ማቀህና በጣም ለጋስና ጥሩ ሰው እንደሆንክ ነው የሚናገሩት። አሁን ልክ እንደዚህ የእውቅና ፕሮግራም ተዘጋጀልኝ ስትል ብዙዎቹ እንደዛ አይነት ስሜት አላቸው ላንተ የመጀመሪያ ስራ ካንተ ጋር መስራታቸውን አንተ ይዛቸው እንደወጣ እንደውም አንዳንዶቹ በእድሜ ካንተ ብዙም የማያንሱ ሆነው ግን የቢኒ ልጆች ነው የሚባሉት የሆነ አዚፍ 10 ዓመት 15 ዓመት ልዩነት ያላችሁ እስኪመስል ነው እነንተና የቢኒ ልጆች ናቸው። እና በዛ ጊዜ አንደኛ እንዴት ገብቶ መሪ ሆነ እነሱን ይዞ መውጣት እዚህ ድረስ መድረሳቸው ቀላል ነገር ስላልሆነ፣ ሁለተኛ ማንም በክፉ ያነሳም ስምህን በጣም ቢኒኮ ካለው እንደዚህ ያደርጋል እንደዚህ ነው ይላሉና በጣም የአርት ነፍስ ነው ያለ። በነገራችን ላይ እንደውም እኔ በኋላም እንሟገታለን ነፍስህ ለአርት የተሰጠውን ያህል አላበረከትክም እላለሁ እንደውም ምክንያቱም በጣም ነው የደነገጥኩት አንዳንድ ነገሮችን ስሰማ። በአንድ ቀን ስክሪፕት ጽፋለሁ በአንድ ሳምንት ምናምን ስትል ይሄ ትልቅ መሰጠት ነው። ዋቴቨር ምንም ይሁን ምንም የምትጽፈው ነገር እንደዚህ አይነት ቀና ልቦና ስላለ ስታምነው አይደል የምትታመነው። እና ኤቭሪባዲ ካንተ ጋር በምንም ይሹ በኔጌቲቭም ነገር ተገናኝቶ ሊሆን ይችላል ቢኒያም ክፉ ነው መጥፎ ልብ አለው የሚል ሰው የለም። እና እውቅናው ለዛ ይመስለኛል። ግን እንዴት መራሃቸው ልጆቹን የቢኒ ልጆች እስኪባሉ ድረስ እንዴት ወጣ? በችሎታ አይደለም ማምነው እኔ። ችሎታ አንድ ነገር ነው፣ ዲሲፕሊን ግን በጣም ወሳኝ ነገር ነው። እኔ ራሴ ዲሲፕሊን ሊኖረኝ ይገባል። ለምሳሌ እኔና አንተ ዛሬ የተቃጠርነው መቸለታ ነው። ኦልሬዲ በቃ ፕላኑን ይሻለው ቀጠሮ። ዲሲፕሊን ስትል ምንድን ነው የምትፈልገው? ምን ሆኜ ነው መምጣት ያለብኝ? እዚህ ትናንትና ደውዬልህ አጋጣሚ በምን አይነት ነው መምጣት ያለብኝ? አለባበስ የተለየ አለባበስ ይጠይቃል ወይንስ የለበስኩትን መጥቼ እንደው ከሪሄርሳል ነው የምመጣው? አይ አሁን አንዳንድ ጊዜ ሰዎች ሸሚዝ ከረባት ብታረግ ሊሉ ይችላሉ። ለምን አንተ ነህ ፕሮግራሙን የምታዘጋጀው። ሰው ለአንተ ዲሲፕሊን ለአንተ ፕሮግራም ክብር መስጠት አለብኝ። የመጀመሪያው ነገር ያ ነው። እንዳልኩ ነው፣ ንባብ ጥሩ ነው። እንዴት መምራት እንዳለብኝ እኔ ራሴ አንዳንድ ጊዜ ሳስበው በጣም ነው የሚገርመኝ። ልጆች ነን እንዳልከው በብዙ በእድሜ አንተ አንልም። ለምሳሌ አንዱ ጓደኛችንን ልንገርህ እንደው ቀጠሮ ይኖረዋል ሁልጊዜ ሴት ይቀጥራል እንደዚህ ይሆናል ምናምን እና በጣም እንደዚህ አይነት ስሜቱ ከፍተኛ ነው ከሴት ጋር ያለው ነገር። ስማ አልኩት አንድ ቀን ቁጭ አድርጌ የምትቸገረው ወደፊት በዚህ ጉዳይ ነው እንደውም አልኩት። በዚህ በሴቶች ቤት እየመጡ ትቸገራለህ እርግጠኛ ነኝ ይሄን ምነግርህ አልኩት። አንተ ግን አሁን እዚች ጋር ጊዜ እንስጥ የምትፈልገው ነው። አሁን ይሄኛው ከሆነ ይሄ መወደድ ከሆነ በሴቶች መፈለግ ከሆነ ፍላጎትህ እርግጠኛ ነኝ 100% ይሄን ብታረግ ከዛ አንድ ቀን ምናምን እኔ እኮ እውነትህን ነው እኮ አለኝ። ተቸገርኩ ያለኝ አለ። አሁን ለምሳሌ ይሄ ሌላ ምንድን ነው ዲሲፕሊን እስካለው ድረስ ሰውየውን ማወቅ አለብኝ፣ ማጥናት አለብኝ። ጉዳዩ ጉዳዬ ነው። እኔ ኪሴ ውስጥ ገንዘብ ኖሮ እሱ ተቸግሮ ቤቱ እንዲሄድ መቼም ነውር ነው ማለት። ደራሲና አዘጋጅ ስትሆን የተሻለ ክፍያ ልታገኝ ትችላለህ። ግን እኩል ነበር የምንካፈለው ብሩን፣ እኩል ነው የምንለፋው። የተዛባም ነገር አለ። አሁን ፊልም ላይ ድርሰት ከተዋናይ ያነሰ ነው የሚከፈል። አዘጋጅ ስትሆን የተሻለ እንደውም ሊከፈል ይችላል። ተዋናይ ቲያትር ቤት ግን የተዘባረቀ አሰራር አለው። ለተዋናዮች በጣም ይበድላል ተዋናዮች። እኩል እንዲሆን
ታረጋዋለህ። ለምን እነሱ ናቸው እኔን እንደራሲ እኮ ያደረጉኝ አዘጋጅ ያደረጉኝ እኮ እነዛው ልጆች ናቸው። እነሱን ተዋናይ የማድረግ እድሉ ኖረኝ እንጂ እኔ ለራሴ ስል ነው የምሰራው። እነሱ ከሌሉ አብሬ ልሰራው የምችልም ነገር አልነበረም። ሁለተኛ ነገር ግን ወላጆቻቸውም ተስፋ ያደርጉ ነበር። ይመጡና እንግዲህ አንተ ላይ ትተነዋል ይለዋል። እንደ አባት እንደ ታላቅ ወንድም። አዎ እና ሲጋራ እዛ አዳራሽ ውስጥ አይጨስም፣ ጫት የሚባል ነገር አይቃም፣ መጠጥ የሚባል ቦታ ላይ አብረን አምሽተን አናውቅም፣ እንዲጠጡም አላበረታታም። በጣም ይደበቁ ነበር እስከ ቅርብ ጊዜ ድረስ። አንድ ቀን በጣም ትላልቅ ሰዎች ሆነን የሆነ ሆቴል ስገባ ሰለሞንና ፍቄ ድራፍት ቁጭ አድርገው ቁጭ ብለው እያወሩ ነው። እንግዲህ ሰለሞን ቦጋለን አስበው፣ ፍቃዱ ከበደን አስበው ትላልቅ ሰዎች ናቸው እነሱ። አሁን ድራፍት ቢጠጡ ምን ችግር አለው? ደነገጡ። አብሬያቸው ቁጭ ብለን እያወራን ነው። አይነኩትም። ይሄ ነገር ይጠቅልልላችሁ እንዲህ ያልኳቸው ተጠቅልሎ በቃ ጠጡ። ኖርማሊ አልከበርም አልልም። ሲያከብሩኝ እኔም እንደው አላየሁም ብዬ ሄዳለሁ። ሆነ ትክክል ያልሆነ ነገር ቢሆንም ግን ራስህ ነው መጀመሪያ ያን ነገር አለማድረግ። አሁን እኔ መጠጣት የለብኝም፣ ማጨስ የለብኝም፣ መቃም የለብኝ። እነዚህ ነገሮች በፍጹም ላረግ አይገባም። ቲያትር ላይ እኮ 12 እንግዶች ላይ እኮ ፒፓ ይዤ ሲጋራውን ምናምን አለ። ግን በላይፍህ ግን ያንን ነገር ላረግ አልችልም። አንተ መጀመሪያ መሆን አለብህ ልጆቹን ለመምራት ማካፈል አለብህ። ዛሬ ሰለሞንም ደረጃ እንደዚህ የሚያከፋፍለው ምን የሚለው ያደግንበት የተከፋፈለን የመጣ ነው። ከልጅነቱ ይዞት የመጣው ነው። የሰለሞን እንደውም እኮ ይብሳል። በነገራችን ላይ ሰፈር ስንገባ ቦርሳ ያለው እሱ ብቻ ነው፣ የኪስ ቦርሳ። እሺ እኛ የለንም የኪስ ቦርሳ። አንዳንድ ብር ኬታ እንደሚያመጣም አላውቅም፣ ኬታ አምጥቶ እንደሚከትምና ሰው ሲያገኝ ከኪሱ ቦርሳው እንደዚህ ያወጣና ከፍቶ 1 ብር ይሰጥና እንደው እንሄዳለን። ሰፈሩ ስንሄድ ያን የ1 ብር ብዙ በነበረበት ያውም ከዋሌት ይወጣና ከዋሌት ሲወጣ ቀጥ ያሉ ኬት እንደሚያመጣቸው አላውቅምና ያ የነበረው ነገር ነው። በኋላ ወደ ጸጋም ይለወጣል። ጥሩ ነገር ነው የሆነ የነበረውና አብረውኝ የሰሩ ሰዎች ቅር ያላቸውም እንኳን ቢሆን እነሱን ቅር ሙያው ካልሆነ በስተቀር ከሰው ጋር አጣልቶኛል። በነገራችን ላይ በህይወት የተጣልቼ የማያውቀው ከሲኒማ ቤቶች ጋር ነው። እነሱንም በሙያው ጉዳይ ነው። በእኔ ጉዳይ ተጣልቼ አላውቅም። የኔን ሲኒማ አላስገባም ስላሉኝ ተጣልቼ አላውቅም። የአንተን ሲኒማ ግን አላስገባም ሲሉ ኋይ ለምን የሱ ሲኒማ አይገባም ብዬ ነው ብዙ ጊዜ ተጣልቼ የማውቀው። አንዴ በጣም የሚያስቅ ነገር ልንገርህ። የኛ ቲያትር ወጣና የሌሎች ሰዎች ቲያትር ወረደ። ምክንያቱ የኛ ቲያትር ፕሮዲዩሰር ምሳ ስለጋበዛቸው ነው። ይሄ በጣም አበሳጭ ነው። በምሳ ቲያትር ሊወጣ አይገባም። ያው ኮራፕሽን ነው ይሄ ነው። በቃ ትክክል አይደለም። ሰው የነከለ ቲያትር የኛን አወረዱትና እነሱ ሲያወጡት እነሱ ዝም ብሎ አይቀጥሉ። አልተቀየምኳቸውም፣ ያስቀኛል ግን እና እውነቴን ነው የምነግርህ። ለኑሮ ለእውነት ከቆምክና እውነት ነው ብለህ ካሰብክበት ምንም አትጎዳም። ልክ ውሸት ወይም ደግሞ ሌብነት ደረጃ ባይሆንም እንኳን ማጭበርበር ካሰብኩ ግን ታምነኛለህ፣ እንቅልፍ አይወስደኝ፣ አልተኛም፣ ሌሊቱን አልተኛም። እና በፍጹም ያን ነገር የብዙ ሰዎች ገንዘብ አለብኝ። እኔ ሰርቼ በቃ ሲያልቅ ከፍላለሁ ብዬ አልከፈልኳቸው የብዙ ሰዎች ገንዘብ አለብኝ። በጠየቁኝ ጊዜ ለመክፈል ፈቃደኛ ነኝ። እዳዎች አሉብኝ። ይሄን ለመናገር ደግሞ ሳይሰሩም የከፈልኩባቸው ጊዜያቶች አሉ እና አምኜበት ነው የምኖረው። እዳውንም ስገባ ከፍላለሁ ብዬ አምኜበት ነው የምገባው። ስለዚህ የመረበሽ ምናምን እንትናልና ሰዎች ጥሩ ስሜት ቢኖራቸው ያ ነው አብረን ይኖር ነው ጥሩ ነገር ነው። ጥሩ ነገር አብረን ኖረናልና ያ ነው ያን ነገር ያደረገውና
ለእውቅናው ጊዜ እነዛን ሰዎች ሳይ ከጓደኞቼ ከአውስትራሊያ ሳሚ ጌታሁን፣ ተስፋዬ ገብረሃና ከአውስትራሊያ መጡ ለዛ ፕሮግራም እና የእውቅና በጣም ትልቅ ዋጋ ያለው ነገር ነው ለኔ። እውነት ነው። በጣም አሪፍ። የመልካም ባህሪ እንዳለ ሰዎች በጥሩ እንደሚያነሱ አውርተናል። በአንድ ሁለት ያንተን ኳሊቲዎች ጥሩ ነገሮች ላንሳና ደግሞ ወደ ሌላ ጉዳይ እንሄዳለን። አንደኛ ቢኒያም በጣም አንባቢ ነው አሉኝ። ሁለተኛ ሰነድ ይይዛል በጣም በቅድም ቪሲዲም ዲቪዲም እንዳለ መጽሐፎች እንደምትገዛ እያነሳልኝ ነበርና ቢኒያም ጋር ተፈልጎ የሚታጣ ነገር የለም አሉ እና ደግሞ ብዙ ሲም ካርድም ነበረ አሉና እነዚህን ሶስት ብዙ የነበሩን ነገሮች እናወራቸው። በምን ልማድ ነው? ከሲም ካርዱ እንጀምር። እሺ ፊልም እንጀምራለን። ቶሎ ቶሎ ነበር ፊልም ማመርተው ወቅት ላይ ልጆቼ ህፃናቶች ነበሩ እና ስልክ ዝጉ ማለት ግዴታ ነው። ያኔ ስልክ ዝጉ ብዬ እኔ ስልክ ክፍት መሆን አይችልም፣ ሰዎች መደወላቸው አይቀርም። ስለዚህ አዲስ ሲም ካርድ አወጣለሁ ለልጆቼ ብቻ። ቤት ሰጣቸዋለሁ፣ የሆነ ችግር ቢፈጠር ደውሉልኝ። ትምህርት ቤትም ስልክ ሰጣለሁ። ሌላ ፊልም አሁን እሱን እየሰራን በቃ ይለመድና ያ ቁጥር ምናምን ሲታወቅ ደግሞ ከዛ ይቀጥልና ከዛ ሌላ ፊልም ይጀምራል። እንደዚህ ያለ የወጡ ሲም ካርዶች ናቸው የሚገርም። የእውነት ብዙ ሲም ካርድ የወጣው ያኔ ነው። ቶሎ ቶሎ ለምን ሌላ ስራው ያስወጣው ነገር ነው። የግድ መዝጋት አትችልም፣ እንዳሁኑ መቆለፍ አትችልም። ይሄ ቴክስት ምናምን ትንሿ ስልክ ነች፣ የተለመደ ነገር ቴክስት አድርጉልኝ ምናምን አይደለም። እንደዚህ አይነት ነገር የነበረ ነገር ስለነበር ነው መቆለፍ አትችልም። ትልቁ ጉዳይ እሱ ነበር። ቴክኖሎጂው ያደገ ሲሄድ ያ አንዱ ነው። ግን እሺ ወደ ሁለተኛው መልስ ሳትሄድ እዚሁ ጋር ለምሳሌ 10 ሲም አለ ወይ 20 ሲም አለ እንበል እና የኔ የድነቃቸው ስልክ የሆነ ሰው ይፈልጋል። እኔ አንተስ የኔን ሲም ሴቭ ያረከው 7ኛው ሲም ላይ ሊሆን ይችላል እና የድነቃቸውን ስልክ ፈልጌ ነው ሲል አዎ እሺ ምናምን ብለህ መርጠህ 7ኛውን ሲም አውጥተህ ከተህ ይሄ ነው የድነቃቸው ሲም ትላለህ። እና እንዴት ነው ያን ሁሉ ነገር ማትረሰው? ምንድነው ሞር ስልኮቼ ብዙ ጊዜ ቅርብ ቦታ ላገኛቸው እችላለሁ። ለምሳሌ ይሄ ሲም አሁን ተቀምበት ሲል በጣም ብዙ ጊዜ የሚይዘው ስልክ አለ፣ ብዙ ቀን የሚይዘው። እረፍት መሆን ስፈልግ የራሴ ቀን እንዲኖረኝ ስፈልግ ይሄን ዘጋና ዝም ብሎ ሌላ ስልክ ልይዝ እችላለሁ። አጋጣሚ ከድረቃቸው ጋር የዛን ቀን ተደዋወልኩ ልበልና ወደድኩም ጠላሁም እዚህኛው ስልክ ላይ መምጣቱ አይቀርም። ይገርም ራሱ ወደዚህ ላደርገው እችላለሁ። ሁለተኛ ነገር ደግሞ በነገራችን ላይ ሰውየው መፈለግ ደረጃ ነው። በጣም የሆነ ሰው የእውነት እየፈለገው ከሆነ ስልኩን እንደው ከዛም ፈልጌ ላገኘው እችላለሁ። አንዳንዴ ግን ለራሴ ፈልጌ ከሌ ጋር ደውዬ የእንትናን ስልክ ላክልኝ ልል የምችልበት አለ። ግን ይሄ አጋጣሚዎቹ የሚወስኑት ነገር ነው። ሌሎቹ ጥያቄ ላይ ሲሄድ የመጽሐፍ ነገር እኔ ራይተር ነኝ፣ ደራሲ ነኝ። ድርሰት ፍለጋ ላይብራሪ መሄድ ይጠበቅብኛል ብዬ አላምንም። ፊልም ፍለጋ ሲኒማ ኢንተርኔት ላይ ምናምን መሄድ አይጠበቅብኝ። እዛው ላፕቶፕ እንትኔ ላይ ሃርድ ዲስኬ ላይ ፈልጌ ሰርች አድርጌ የምፈልገውን ፊልም ቶሎ ማግኘት። ከሌሊቱ 8 ሰዓት ላይ ፊልሙን ልፈልገው እችላለሁ። ከሌሊቱ 8 ሰዓት ላይ መጽሐፉን ዞር ብዬ ከሼልፌ ላይ ብድግ አድርጌ ማንበብ አለብኝ። ምክንያቱም ሌላ ምንድነው ጥሬ ማቴሪያላችን እኮ ማለት ያ ነው። አንተ ገበሬ ብትሆን በሬና ምናምን ከሌለ ገበሬ አይደለም። ደራሲነ ስክሪፕቶ ወረቀት ምናምን መጽሐፍ ምናምን ሪፈር ማረጊያ መጽሐፍ ምናምን የግድ ቤት ሊኖር ያስፈልጋል። ያንን ፍለጋ ጠዋት እስኪነጋ መጠበቅ አልችልም። በጸባይም አይችልም፣ መንጋ አይነጋልኝም። በቃ እንደዚህ ያን ነገር ገና ልጁኜ ነው የወሰንኩት። የምፈልገውን ነገር ፍለጋ ከቤቴ ውጪ መውጣት የለብኝም እየወሰንኩት ገና ያኔ ነው። እና ስለዚህ አርካይቮች፣ ፊልሞች፣ የኢትዮጵያ ፊልሞች፣ የብዙ ሰዎች ፊልም እኔ ጋር አለ። ሲዲዎች ከዛ ነበር በፊት የተገለበጡትም አሉ ኢንተርኔት ላይ አሁን ቢኖሩም
ኢንተርኔቱ ድንገት እምቢ ቢለኝስ? የሆነ ነገር ቢፈጠርስ? አለኝ ሲዲ ላይ በቃ እንትን ላይ ምንድነው ሃርድ ዲስክ ላይም አለኝ ከሌፊልም ወጥቻ ያዋለውና ይሄ ማምንበት እና የኔ ብቸኛ ንብረቶች እነዛ ናቸው። በጣም አስፈላጊ ንብረቶች እነዛ ናቸው። መጽሐፍ ለአንተ ከቤት ከምሰጥህ ገዝቼ ብሰጥህ ተመርጣ የተሻለ በቃ ያ አርካይቭ ነው። ያ እኔ የኔ ነው። የስራዬ አካል ነው። ሰው አይረዳም። አንዳንድ ጊዜ እስቲ መጽሐፍ አንድ ሁለት መጽሐፍ ስጠኝ ይላል። ነው አይደለም፣ ይሄ ከዚህ ልሰጥህ እኮ አልችልም፣ ሰጥሃለሁ፣ ከነገ ወዲያ ብትጠብቀኝ ወይ ነገ ብትጠብቀኝ ትለዋለህ። እና ምሰራባቸው ናቸው የስራዬ ጥሬ ምንድነው ጥሬ ማቴሪያል ናቸው። እና ለዛ ነው እነዛ ነገሮች ቤቴ ውስጥ ያሉት። በጣም ጥሩ። በኢትዮጵያ ታሪክ ላይ በተለየ ሁኔታ ንባብ አለ፣ እውቀት አለ ብለው ደግሞ የሚነግሩኝም ሰዎች አሉና ምንድን ነው ኢንተረስት ያደረገ የሀገርን ታሪክ ለማወቅ? እውነትስ ፈልገህ ለምንድን ነው ያነበብከው ወይም እንደዚህ የተከታተልከው? ፖለቲከኞቹ የሚተርኩት የተለያየ ትርክት አለ። ታሪክ ጸሐፊዎቹ የጻፏቸው አለ። የደቡብ ኢትዮጵያ ታሪክ አለ። አሁን ዶክተር ላጲሶ በቅርብ አረፉ። ትላልቅ ደራሲዎች ነበሩን የተለያየ ነገር የሚጽፉት እነ ተክለ ጻድቅ ሞክሪያም ሌሎችም ፈረንጆቹም የጻፏቸው ምኖችም ከተለያየ አንግል ይጽፏቸዋል። የኢትዮጵያን ታሪክ አንድ የሚያደርገን የትኛው ነው? ቫይኪንግን ስታየው ቫይኪንግ የሚለው ሲሪየስ ቫይኪንጎች ናቸው ፈረንሳይን ውስጥ በኋላ ሂዶ የሚነክሰው የቫይኪንግ ሰው ነው። እንግሊዝ ውስጥ ሂዶ ትልቅ እንግሊዝን የሚጠብቃት ቫይኪንጎች ባይኖሩ እነዛ ሀገሮች ተወረው ያልቁ ነበር። ከነሱ የሄዱ ሰዎች ናቸው እዛ ጋር እነዛን ሀገሮች ያደርጓቸው። ዛሬ እነዛን ታሪኮች ይክዷቸዋል። መጤዎች ናችሁ፣ እንደዚህ ናችሁ፣ እናንተ እንደዚህ ናችሁ ይባል አይሏቸው። ሰልጥነዋል። ኢትዮጵያ ከእንደዚህ ተወሮ እንደዚህ ሆኖ የሚል ነገር የመጀመሪያው ነገር ራስህን ማወቅ ነው። የሀገርህን ታሪክ ማወቅ ነው። እሱን ማንበብ ግዴታ ነው። በደንብ ስታነበው ነው እሱን አምደ ጽዮን ስታውቀው እኮ አንዳንድ ጊዜ ኢትዮጵያን እኮ ሚኒሊክ ነው እንደዚህ ያደርገው ምናምን ሲሉ ሰዎች እንዴ አምደ ጽዮንስ እንደው በክፉም ይሁን የአምደ ጽዮንስ አስተዋጽኦ ያን ጦርነት ያደረገው ከዛ ዛሬ አፋር ከምንለው አካባቢና ታች ድረስ ያኔ የሶማሌ ጋር የተዋጋው ሰውዬስ ዘርዓ ያዕቆብስ የነዚህ ሰዎችስ አስተዋጽኦ? የግራኝ መሐመድ ወረራ ይባላል። የግራኝ መሐመድ ለአንድነት ሲጠቀመው ነገር የሱ ለእስልምና ኢትዮጵያ ውስጥ እኮ እስልምና እኮ ትልቅ እንትን የሆነ እኮ የግራኝ መሐመድ የነዚህ ያንዳንዳቸው አንድ የሆነ ታሪክ እየፈጠሩልን ነው። እቺ ክብር እንደዚህ የተሳሰረች ሀገር የተፈጠረችው እና እነዚህንን ካላነበብካቸው ከዛ በፊት ማን ነበር? አጼ የሚኒሊክ ጊዜ ነው እኮ ኢትዮጵያ 100 ዓመት ነው ምናምን ሲሉ ከዛ በፊት ያቺ ሸዋ ለብቻዋ እኮ ሀገር ሆና ነበር። ሸዋ እኮ ትልቅ ሀገር ትልቅ ምናምን ወደታች እየተስፋፋ እኮ ሸዋ ሆኖ ነበር። የነ ራስ ጎበና ታሪክ እኮ ትልቅ ታሪክ ነው። የግድ ለምሳሌ ሂደህ የኤርትራ ታሪክ ኤርትራ በራሷ ባህረ ነጋሽ በራሷ ታሪኳን ራሱ ስታየው ከኢትዮጵያ ጋር የነበረውን ረጅም ዓመት ግንኙነት ለምን ችግሮች ሁሉ ከዛ ጋር እንደመጡብን የግብጽና የኢትዮጵያ ችግር ከመቼ ጀምሮ እንደሆነ እነዚህን ሁሉ ልታውቅ የምችለው ታሪኩን ስታነብ ነው። ካነበብከው በኋላ አንዴ አይደለም ከአንድ መጽሐፍ ብቻ አንብብ አይደል፣ ከተለያየ መጽሐፍ ማንበብ ይጠበቅባል። አንብቤም ጨርሻለሁ ብዬ ለማለት አልከፍቶኛል። ገና ማት ብዙ ማንበብ ያለብህ ነገር አለ እና የሚጠቅመን የቱ ነው? የሚጠቅመን ስልህ እኔ ምንድነው የማንም የኢትዮጵያ ብሔረተኛ ነኝ ብል
ኢትዮጵያዊ ብሔረተኛ ነኝ ማለት እችላለሁ። ግን ይሄንን ስል በብሔሩ በሚያምን ሰው ምናምን ስተት ነው እያልኩ አይደለም። ይሄኛውም ያኛውም ተስማምቶ የሚኖሩበት መፍረስ የማንችል እንደሆነ ደጋግመን አይተናል። የኢትዮጵያን ታሪክ ስታነብ ምን መሰለህ የምትረዳው መቼም ኢትዮጵያ እንደማትፈርስ ነው የምታየው። መቼም አንዳንድ ሰዎች ኤርትራ ከኢትዮጵያ ጋር አንድ ትሆናለች ምናምን አትሆንም ምናምን ሲሉ እኔ አንድ እንደምትሆን ነው የሚሰማኝ። ለምንድን ነው ይሄ ማአት ጊዜ ተከስቷል። የኤርትራ ከኢትዮጵያ ጋር ኢቭን የኤርትራ አይደለም የጅቡቲና የሶማሌ ራሱ ከኢትዮጵያ ጋር እንደዚህ አንድ የመሆን እድል እንዳለን ነው የሚሰማኝ። በጣም በብዙ ነገር እንመሳሰላለን። በብዙ ባህል፣ በብዙ አስተሳሰብ፣ በሃይማኖት ሁለት ሃይማኖቶች ነው ያሉት። ክርስትናን እንደዚህ ያለን ፕሮቴስታንት እንደዚህ ያለን፣ ግን ክርስትና ነው። እስልምናንም ለሁለት ለምናምን እየተከፈለ ምን ሰማው። ግን በጣም እኮ ተመሳሳይ ነው፣ ተቀራራቢ ነው። ምግባችን ምናችን ምናምን እኮ ከኬንያ ይልቅ እኮ የሶማሌ ምግብ ለኢትዮጵያ ይቀርባል። ኤርትራማ ፊደላችንም አንድ ነው፣ ማችንም አንድ። ብዙ ሶማሌ ኢትዮጵያ ውስጥ አለ፣ ሶማሌ ውስጥ ማለት በሆነ ነገር አንድ መሆናችን የማይቀር ነው። የተሻሉ አስተሳሰብ ያላቸው መንግስታት ወጡ ጊዜ ላይ እና ይሄ ደጋግሞ የመጣ የተፈጠረ ግን ደግሞ መለያየት የማይችል ህዝብ ነው። ዝም ብለህ ኤርትራና ትግራይን አስበው። አጎቶች ምናምን ትግራይ ኤርትራ ነው የሚኖሩት ምናምኖች፣ ግማሾቹ ዘመዶች እዚህ ነው የሚኖሩት። እንደዚህ ነው እኮ አሁንም ድረስ አሁንም እኮ ኤርትራውያን እኮ ሊዝና ምንድነው ረፍት ጊዜያቸውን እኮ ኢትዮጵያ ነው መጥተው የሚያሳልፉት። አገራቸው ናቸው እየኖሩ ነው እንጂ ኖ ረፍት ውጭ ያሉትን ራሱ ክፍት ቢሆን እኮ እንደው እውነት ለመናገር ምጽዋ ላይ መሄድ አትመኝም? እንዴት ሰላም ሲሆን ምጽዋ ምንድነው ዳህላክ ላይ ሄደን ምናምን ዳህላክ ወደባችን ምናምን ምንድነው ደሴታችን ምናምን ማለት ለዛ እኮ ክፍት ነው። ፖለቲከኞቹ የዘጉት ይመስላል። ህዝቡ ላይ ግን ያ ታሪክን ስታየው ስንት ጊዜ ያሆናል፣ ማአት ጊዜ ሆኗል። የሆነ ትውልድ ይመጣና ሲያልፍ እንደገና ብጥብጥ ይመጣል፣ ሲያልፍ የሆነ ብጥብጥ ይመጣል። ልክ መጽሐፍ ቅዱስ ላይ ዮሴፍ እስራኤልን ይዟቸው ሄድና ከዛ በኋላ ከስንት ጊዜ በኋላ እነዚህ እስራኤሎች በዙ። ዮሴፍን የማያውቅ አንድ ንጉስ ነገሰ። ከዛ በኋላ እነዚህ ሰዎች ይውጡልናል። እስራኤልን ግብፅን እንዳዳኗ ተረሳ። ሰውየው አያውቅማ የዮሴፍን ታሪክ። ታሪክን ማወቅ እነዛን ትላልቅ ሰዎች እነ አብርሃና አጽብሃን ማወቅ፣ እነ ካሌብን ማወቅ በጣም ጠቃሚ ነው። እነ ሱስንዮስን ማወቅ፣ እነ ፋሲልን ማወቅ በጣም በጣም ጥሩ ነው። ድክመት ሊኖርባቸው ይችላል፣ ጥሩ ነገር ሊኖርባቸው፣ እነሱን ማወቅ ግን አንድ ጥሩ ነገር ነው። እና ዞረህም በዚህ በደቡብም የተለያዩ ሰዎች ነበሩ፣ የተለያዩ ነገስታት ነበሩ። የነሱንም ታሪክ የነሱንም የውጊያ ታሪክ በጉራጌ፣ በወላይታ፣ በኦሮሚያ፣ ወለጋ የወለጋ ሰዎች ታሪክ በራሱ እኮ ይለያል። ወለጋና ጎጃምን እኮ መለያየት በራሱ በጣም ነው የሚያስቅ። በጣም ቋንቋው ላይ ያያቸው እንጂ ሰዎቹን እኮ መለያየትና አስተሳሰባቸው ሁለቱም ጋር ለምንድን ነው በጣም ምሁር የሆኑ ሰዎች ይወጣሉ። ሁለቱም የለም መሬት ነው ምናምን ነው። አንዱ ከአንዱ ጋር እየሄደ ነበር የሚኖረው፣ አንዱ እየሄደ እያረሰ ምናምን ነበር የኖሩት። ቋንቋው እኮ የተለያየ ቢሆንም ግን ይግባባሉ፣ ያወራሉ፣ ምን ይላሉ ልትለየው አትችልም። እኛ ሰፈር ሰለሞን ቦጋለ ሁልጊዜ የሚያወራቸው ሰዎች አሉ። ማማና አዴ የሚባሉ ሰዎች ነበሩ። አሁን በህይወት የሉም። ሁለቱም ጎረቤት ናቸው። ጧት ሌሊት እነሱና ቤተክርስቲያን ይሄዳሉ። ሲሄዱም እያወሩ ነው የሚሄዱት። ማማ ትግርኛ በፍጹም አይችሉም፣ አዴ አማርኛ በፍጹም አይችሉም። ግን ይግባባሉ። እያወሩ ደርሰው እያወሩ ይመለሳሉ። እያወሩ ከሄዱ ቢግባቡ አይደል ነው። ባይግባቡ እኮ አያወሩም። የሆነኛው ቀን ላይ አብሮ መሄድ የለም። እነሱ አይምሮ ውስጥ ገብተው ባናውቀውም ግን ትግርኛ ማማ የሚያወሩትን አማርኛ አዴ ያውቃሉ፣ አዴ የሚያወሩትን ትግርኛ ማማ ያውቃሉ ማለት ነው። ጓደኛ ለመሆን አብረው ሂደው ደርሰው ለመምጣት
እንደዚህ ነው የኖረው ህዝቡ። ተገበያይቷል ኦሮምኛ እና በአማርኛ፣ በሶማሊኛ እና በአማርኛ እና በትክክል ይሄንን ልትፈቀው አትችልም፣ ልትሸሸው የምትችለው ታሪክ አይደለምና ሀገርህን ማወቅ ጥቅሙ ይሄ ለዛ ነው አንተ ያው የግድ ነው። ደስም ይላል። በነገራችን ላይ ምንም ያኮራ ነገር አለ ካላወቅ? ኩራት ነው እኮ የሚሰጥ። ማወቅን የመሰለ ደስ የሚል ነገር የለም። እዳም ነው እውነት ነው። እዳም አለው። ካነበብክ ለሌላው ማስተላለፍ ግዴታ ይኖርብሃል። እና በዛ ምክንያት ነው የኢትዮጵያን ታሪክ ጽፌያቸዋለሁ። ብዙ እንትኖች ጽፌያለሁ በኢትዮጵያ ታሪክ ላይ። ጥሩ፣ ወደ ፊልሞች እንምጣና በተለየ የምትወደው ፊልም አለ የራስህ የሰራው? አዎ፣ የመጀመሪያው መጨረሻ የሚል ፊልም እንደውም ብዙ ሲኒማ ቤትም አልታየም። በጣም ወደዋለሁ ስትራክቸሩ። አዲስ ሙሽራን ወደዋለሁ። ከድህነት እኮ አልልህ ነበር ታድጎኛል። ብሩ ነው እንዴ? ያኛው ብር አይደለም። አይገባኝ። አዲስ ሙሽራ ነው ይሄ። ከድህነት ታድጎኛል። አይዲያውም ደስ ይላል። በቃ ሙሽራ የጠፋችበት ሙሽራ ነው። ክፍል 3 እና 4 አለው፣ አልተሰራም እሱ። ከቲያትሮቼ ትራንዚትን በጣም ነው የምወደው። በጣም የተለየ ስትራክቸር ነው። አሁን ከነብዩ ጋር የሰራነውን የህይወት ታሪክንም የህይወት ታሪክን አደንቋለሁ እኔ ራሴ። ደስ አይልም? እውነቴን ነው፣ አደንቋለሁ እኮ ገብቶኛል። እንደዚህ ራሱ ማለት ደስ አይልም እያልኩ እኮ አደንቋለሁ። እንዴት እድለኛ ነን እለዋለሁ። 2 ሰዎች ነን የምንጫወተው። ስትራክቸሩ ቆንጆ ነው ምናምን እንዴ እውነቴን ነው የምነግርህ። እንደ ተመልካች ነው ማደንቀው። የራስ ቲያትር አድናቂ መሆን አንዳንድ ጊዜ ከባድ ነው እንትን አይደለም። ግን ይሄ ለምንድነው ለሌላ ነገር አይደለም፣ የእውነት ገብቶኛል። ያት ሰምቶኛል ነው አደንቀዋለሁ። በተረፈ ምንድነው መሰለ ስራዬ ስለሆነ ኦሪጂናል ያልሆነ ስራም ሰራለሁ። ኦሪጂናል እንዳልሆነ ምን ማለት ነው? ከዚህ በፊት ያልተሰሩ ወይም ደግሞ ያልተነገሩ ሀሳቦች ታገኛለህ። አንዳንድ ጊዜ እድለኛ ትሆንና ሀሳብ መጥቶ አንተ ላይ ያርፋል። በቃ ቆንጆ ስቶሪ ያገኘው ትላለህ፣ ያንን ቆንጆ አድርገህ ትሰራዋለህ። አንዳንድ ጊዜ ደግሞ ቆንጆ ስቶሪ ትሰማለህ፣ ግን ያን የሚመስሉ ስቶሪዎች ሰዎች ከዚህ በፊት ሰርተዋል። ከዚህ በፊት ሰዎች ስለሰሩት አልሰራውም ብዬ አልተውም። ኦሪጂናል አይደለም፣ የተለመደ ነው። ግን ቢሆንም ልስራው በቢኒያም መንገድ ልስራው። ከእንደገና ደግሞ ኦዲየንሱን አስቤ ይሄ ኦዲየንስ ይሄን ይፈልጋል፣ ከዚህ በፊት ይሄን የመሰሉ ፊልሞች ይወድ ስለነበረ እስቲ ልስራለት ብለህ ደግሞ መስራት አለብህ። በቅርብ አንድ ፊልም አይቼ ነበር። እውነቱን ለመናገር ርዕሱን መያዝ ነበረብኝ እና ከቅዱስ ከልጄ ጋር ነው የምናየው። ኤሊያና ቁጭ ብለን እያየን። ኤሊያና ደንበኛ ነኝ በነገራችን ላይ ኤሊያና ሲኒማ። እሺ፣ ኤሊያና ሲኒማ በጣም የሚያስደስተው ነገር ለደንበኞቻቸው የሆነ ጊዜ ላይ ፍሪ ካርድ ይሰጣሉ። እና ፍሪ ካርድ ሲሰጡኝ ግን በክብር ነው ማስቀምጠው፣ ከፍዬ ነው የምገባው። በጣም ነው ማመሰግናቸው በዚህ አጋጣሚ ፒያሳ ያሉት። ኤሊያና ነው የምናየው እና በሆነች አጋጣሚ ብቻ ከጀመረ የሆነች ሰከንድ አልፋኛለች እና እንዴ ቅዱስ አልኩት ልጄን፣ ይሄ የ1990ዎቹና 2000ዎቹ ፊልም ነው የሚመስለው። ልክ እንደነ ስቴት ኦፍ ምናምን ስቴት ዊልማን ነው የእንትና ፊልም ነው እሱም። ለምሳሌ ዊል ስሚዝ የሚጫወተው እንትና ነው። ኢነሚ ኦፍ ዘ ስቴት እንትና ነው። ቶኒ ስኮት ነው ዳይሬክተሩ። ቶኒ ነው እንዴ? ቶኒ ስኮት ነው። እሺ፣ የነሱ አይነት ቶን ነው ያለው ይሄ ፊልም ማልኩት። ምክንያቱ ምን መሰለህ? የሆነ ጓደኛው ዕቃ እሱ ጋር ስቶ ይመጣል። ማፊያዎች ይመጡና ያንን ዕቃ ካላመጣ ይሉታል ምናምን። የሆነ እንትናም እንደዚህ አይነት ፊልም አለው። ማን ነው እዚህ ጥርሱ ላይ ይመቱትና ማን ነው ይሄ ሬን ሆኖ የተጫወተው? ጄሚ ፎክስ። እሱም እንደዚህ አይነት ፊልም ነበረው። ይመቱትና እዚህ ላይ ይሰኩለታል ወንጀለኛውን ለመከታተል እና ይሄኛውም ልጁን ነው የሚያሰቃዩት። ቤዝቦል ተጫዋች የነበረ ልጅ ምናምን እና ስለው እንደ 19 ምናምን እኮ ብሎ ነው የጀመረው አለኝ። መቼቱ ወደዛ ሄዶ እዛ ወስደው ነው የሚሰሩት ሞባይል ምናምን የሌለበት ዘመን ላይ እና ለኦዲየንስ ብለህ የምትሰራው ፊልም አለ። እንደዚህ አይነት ፊልም እኮ እኔ ደስ አለኝ በጣም። እንዲህ አይነት ኦዲየንስ
የዛ ዘመን ፊልም የሚወድ ከነበረ ልክ ሲያየው ከቻር ይዘዋል እና ለዘመኑ ለሰው ብለህ የምትሰራው ፊልም አለ እና እንደዛም ትሰራለህ እና ኦሪጂናል ያልሆነ ምልህ ያን ገባኝ ኦሪጂናል ደግሞ የሆነ በቃ ብልጭ ብሎልህ ወይም ደግሞ በሆነ መንገድ ስቶሪውን ሰምተው ይሄማ አዲስ ሐሳብ ነው አልተገለጸም በዚህ መንገድ ህይወት አልተገለጸም ወይም ደግሞ ይሄንን ሰዎች ብዙ ሰዎች አያላዩትም አልጻፉትም ብለህ የምትሰራው ደግሞ አለና እንደዛ ነውና አንዳንዶቹ እንደዛ አይደሉም አንዳንዶቹ እንደዛ ናቸው ኦኬ ግን የተሰማኝን ስሜት የሚገልጽ የሆነ ነገር ለመናገር የሚያስደፍር ስራዎችን ነው መስራት የምትመርጠው ወይ የምትወደው በጣም ጥሩ እንግዲህ ላለፉት ወደ 25 ዓመታት የሚጠጋ ጊዜ 60 ገደማ ፊልሞች ላይ በፕሮዲሰርነት በደራሲነት በዳይሬክተርነት በተዋናይነት ሰርተሃል አገልግልሃል ለምሳሌ በ25 ዓመት 25 ፊልም ቢባል በአመት አንድ ነው 50 ከሆነ 2 ነው ስለዚህ 2 እና ከዛ በላይ ነው ማለት ነው የሰራው ብዙ ነው ለኛ ሀገር ኢንዱስትሪ ባንለው ሴክተር ነው ገና ብዙ አቅም ስለሌለው እና አንዳንዴ ብዛት ከጥራት ጋር አይሄድም ትልቁ ችግር ጥራት ስንል በፕሮዳክሽን ኳሊቲ በተዋናያት አቅም ወይም በተዋናዮች አቅም በታሪኩ የተገለጸበት መንገድ እንደው አንዳንዴ ምንድነው የድረስም ነገሮች ሊበዙ ይችላሉ ፊልም ደግሞ ከባድ ነገር ነው እንደምታውቀው ለመስራት ብዙ ግብአት ይፈልጋልና ጥራትን ከብዛት ጋር ለማጣጣም ምን አርጋል ነው ወይስ ተጨንቃጣቅ የመጀመሪያው ነገር መሰራት አለበት ብዬ አምናለሁ ዝናብ አይዘንብም ብለህ ሳታድርም ታርሳለህ ትሞክራለህ ባለኝ ማቴሪያል ሁልጊዜ ለመስራት ተነሳለሁ ባለኝ ማቴሪያል ሁልጊዜም ማንኛውም ማቴሪያል ይሁን በእኩል ጥራት በእኩል አቅም ለመስራት ነው ፈልገው ያለኝ ማቴሪያል ደካማ ሲሆን እንዳልከው የሆኑ ነገሮች ሊደክሙ ይችላሉ ፕሮዳክሽን ኳሊቲው ደከመ ልትለኝ ትችላለህ ለኔ ግን ሁለተኛ ጉዳይ ነው እሱ የሚሆን ያንን አመት ሳልሰራበት ባልፍ ነው የሚቆጨኝና ስተት ምለው ለምን ቢኖረኝ ትልቁን ካሜራ አመጣለሁ የሀገሪቷ ነጸብራቅ ነኝ እኔ ደሃ ሀገር ውስጥ ነው ያለሁት ልብስም እኮ ጂንስ የኛ ጂንስና እኮ ከውጭ የሚመጣው ጂንስ አንድ አይደለም እንዳቅማችን ነው ምንኖረው ያለ ነው እንዳቅማችን ነው እየኖረን ያለ ነው በሁሉ ነገር መኪናውንም ብታየው ጥቂት ነው በጣም 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 እንትን ያላቸው መኪኖች አሉት አሮጌ መኪናዎች ይዘን ነው የምንንቀሳቀሰው ሶ መስራት ነው አላማዬ በፍጹም ቸልተኛ አይደለሁ በፍጹም በምንም አይነት መንገድ ኬርለስም አይደለሁም ጉዳይ ላይ ሌላም ነገር የለኝም እዚህ ምድር ላይ ያለሁት ያለኝ ፊልምና ቲያትር እውነት ነው ሰው የሚያደረገኝ ምንም ያደረገኝ ያ ነው እና ባለኝ አቅም ሁሉ ጊዜ የተሻለውን ነገር ለማምጣት ሞክራለሁ አንድ ትልቅ ችግር ግን ይታየኛል እኛ ሀገር ምን አይነት ችግር ያለው ለምሳሌ አዲስ ካሜራ ይመጣል በፍጥነት እንገዛዋለን ያን ካሜራ በአመቱ ሌላ ካሜራ ይመርታሉ የኛ ባለሙያዎች ያኛውን ካሜራ ረክተው ሰርተው ሳይጨርሱ ያኛውን ካሜራ እንፈልጋለን ይላል ካሜራው ስራውን አይሰራም ሰውየው ነው ስራውን የሚሰራው እስቲ የሚያጠግብ ነገር እንስራለት መጀመሪያ ባሉን ነገሮች ብዬ አምናለሁ ይሄንን ስል እያደግን መሄድ የለብንም አይደለም እድሜ ልካችንን ታክሲ ቀነስልን እያልን ስንጮህ ይኖር ነው ለላይት ለካሜራ ለምናምን ምን ከፍለው ታክስ ብዙ ነው እባካችሁ ያለን መንግስትን ስንለምን እየኖርን ያለ ነው ግን ካቅም በላይ ሲሆን ባለህ ትሰራዋለህ በነገራችን ላይ በአመት 2 ፊልምና 3 ፊልም መስራት በሌላው ሀገር እኮ ኖርማል ነው ሮበርት ዲኒሮ እኮ 100 ምናምን ፊልም ነው ያለው ሻሩክ ካሃን ምናምን እኮ 300 ምናምን ደርሰዋል ፊልሞቻቸው
እና አሚታብ በቻን ምናምን ቲያትር እኮ እንደዛ እየሰራን ነው። በአመት ውስጥ 4 ቲያትር 3 ቲያትር እኮ እናመርታለን። ፊልም ላይ ለምንድን ነው የሚመስልህ? ይሄ ፊልም ለኛ አዲስ ባህል ነው። አንድ ሰው 3 4 5 ሲሰራ ምን ያደረገ ነው የሚመስለው? ዝም ብሎ በቃ እንትን ምንድን ነው የሚባለው? ይሄ ከታፊ ይመስላል አይደለም። እስቲ ሙዚቀኞች ላይ አንዳንድ ሙዚቀኞች በአመት ውስጥ 5 6 ነጠላ ዜማ ይለቁልሃል። አያልቅማ፣ እምቢ ይላቸዋል። እንዴት ላቁመው፣ እንዴት ልገድበው የመጣልኝን ነገር። አንዳንዶቹ ግን ግጥም ገዝተው ዜማ ገዝተው ምናምን ስለሆነ ማን ማድረግ አይችሉም። በአመት ውስጥ 4 5 መስራት አይችሉም። ግጥሙም ዜማው ምኑም ይመጣለት ሰውዬ ምን ያርገው? አፍ ነው አትገለው። ይመጣልኛል፣ እኔ ምን ላርገው? ስቶሪ ይመጣልኛል። የሚያሳዝን ስቶሪ ነግረኸኝ ትሄዳለህ መጥተህ። አሁን ምን ሰራው ከነ ሀረጌ ጋር አንድ ልንሰራ ያሰብነው ፊልም አለ። በጣም የሚያሳዝን ስቶሪ። ሆነ ሰው ድንገት ነገረኝ፣ በስልክ ነው የነገረኝ፣ አጋጣሚ ነው። የነ ኮንትራ እኮ ታሪክ ግን እንደዚህ ብሎ እንዴት ረፍት ላገኝ? ያንን ሰምቼ በንጋታው ጽፈው ታድራል። ከዛ በኋላ ደግሞ ፕሮዲዩሰር ይገኛል፣ እንስራው ትላል። በቂ ጊዜ አልሰጠህም ብትለኝ፣ አይ ለሬርሳል ቢያንስ 20 ቀን ሰጥቼ ለቀረጻ ቦት ምናምን ለቀረጻ በቂ ሬርሳል ለተደረገበት ካሜራማን፣ ጥሩ ካሜራማን የሚባሉትን አምጥተህ ምን ብለህ ትሰራዋል? በየጊዜውም እንደዚህ ነው። ባለኝ ቀን ባለኝ አቅም ነው እየሰራ የመጣሁት እዚህ ጋር እና እኛ ሀገር ነው እንጂ ብዙ የሚመስልህ እንዴት መኮንን ላከ እኮ 100 ምናምን ፊልም ሰርቷል። እኛ ሀገር ልናደንቀው እኮ ነው የሚገባው። አንድ የህንድ አክተር አለ በጣም ከምወዳቸው አክተሮች ውስጥ ነው። አንዳንድ ማይሆኑ ፊልሞች አሉ፣ ግን በጣም የምወድለት ፊልሞችም አለ። አሽኬ ኩማር የሚባል ከህንድ አክተሮች ውስጥ አንዱ ነው። ብዙ ፊልም ይሰራል ሰውየው። እሱ ናጃ የሚባል አንድ አክተር አለ፣ በጣም ብዙ ፊልም ይሰራሉ። እና ጠየቁት፣ ለምንድን ነው በየአመቱ ብዙ ፊልም 3 4 ፊልም የምታወጣው? መርጠህ አንድ ፊልም አትሰራም ወይ ምናምን? ምንድን ነው የምትሉት አለ። እንዴት ሰራ ተብሎ ይወቀሳል እንዴ ሰው? እኔ እኮ አለ አመት ውስጥ 4 ፊልም ሰርቼ እንኳን አለ ወደ 3 ወር ምናምን ስራ ፈትቼ እኮ እቀመጣለሁ። ከልጆቼ ጋር እንትን ሄዳለሁ፣ እንደዚህ አደርጋለሁ። ስራ ሳልሰራ የምቀመጥበት 3 ወር አለኝ። እንዴት ነው ብዙ ሰራ ተብሎ ሰው የሚወቀሰው? በምናምን አለው መሰለህ ምርት በደንብ ያስፈልገናል። በቀን ውስጥ ስንት ዝም ብለው ዓለም ነዋሴን ብቻ አስተው ስንት ዜና ይለቃል። ተመልክታችሁ ዩቲዩበር ምናምኖች በቀን ውስጥ ስንት ጊዜ እነሱ ማአት ነው የሚለቁልን። ፊልም ሲሆን ለምንድን ነው በ2 ወር አንድ ፊልም ማውጣት እኮ እንችላለን እኛ ብንተባበር። ድርሰት ይመጣል፣ ነከሌ ድርሰት ሊጽፉ ይችላሉ፣ ነከሌ ሊያዘጋጁ ይችላሉ፣ ነከሌ ሊተውኑ ይችላሉ። ያኛው ፕሮዳክሽን ደግሞ እዛ ጋር ሊሰራ ይችላል። እዛ ጋር ታምነኛለህ፣ አንድ ወቅት ላይ 100 ምናምን ፊልም እኮ በአመት ውስጥ ማምረት ጀምረን ነበር። የኢትዮጵያ ፊልም ሴክተር መጀመሪያ ሽልማት ለማድረግ እኔ ተዘጋጅቼ ነበር የመጀመሪያውን እና ፊልም ሽልማት ለማድረግ የመዛን ጊዜ የመጀመሪያ በአመት ውስጥ ትልቅ ፊልም 17 ፊልም ነበር የተሰራ። አጋጣሚ ቀይ ስተት 11ኛው ሰዓት ምናምን የሚባሉ ፊልሞች ተወዳድሮ ነበርና የእውነት ነው 10 ፊልም ሜከሮች፣ 10 አርት ላይ የሚሰሩ ጋዜጠኞች፣ 10 አርት ምናምን የሚያስተምሩ መምህራን፣ እነዚህ የተባለ ስንት ሰዎች መሰለ ዳኞቹ? 50 ሰዎች ናቸው። ለ50ዎቹም ካርድ ሁለት ካርድ አድርጌ ሰጠው ፊልሙን ዳኞት እና ቤስት አክተር ሰለሞን ቦጋለ 11ኛው ሰዓት፣ ቤስት ሰፖርቲንግ አክተር ጌታሁን ሰለሞን በጣም ቤስት ፍሬንድ ነው ቀይ ስተት። አጋጣሚ ሆኖ እንዳለ የሚሸለሙት የኔ ጓደኞቹ። ይሄ በቃ
ተስፋ አስቆረጠኝ ታውቃለህ። ማን ያምነኛል? በቃ እኔ ራሴ ይሄንን ይዤ በወጣ ጓደኞቹ እንዲሸልሙ አቆምኩት። የዛን ቀን ከ3 ዓመት ነው ከ4 ዓመት በኋላ ነው 30 ምናምን ፊልሞች ናቸው የዛን የነበሩት። እንደዚህ ያለ እኮ 100 ምናምን ፊልም ደርሰዋል። ኢንዱስትሪ ብንሆንስ እንደ ቦሊውድ እንደ ሆሊውድ የሆነ ተቋም አይነት ነገር ቢኖረንስ ቅርጽ ቢኖረንስ ከዛ በላይ እኮ ፊልም ማምረት እንችላለን። በ20 ምናምን ዓመት ያመረትኩትን በየሳምንቱ አንዳንድ ስክሪፕት ማምረት እችላለሁ ዘና ብዬ ፊልም ስክሪፕት በየ15 ቀኑ አንድ ቲያትር ስክሪፕት ልጽፍ እችላለሁ ወይ በየወሩ። ቲያትር ይከብዳል ከፊልም። ኖቨል በጣም ይቀላል። ኖቨል ጻፊ አይደለሁም እርግጥ ጽፌ ስለማወቅ ነው። በቅርቡ አሳትም ያለው እና ይቀላል። ያኛው ግን ከባድ ናቸው። ግን ልምምድ ነው እኮ በነገራችን ላይ። እና ሌላ ልምዶችን ልንገርህ። ለምሳሌ ስፓይክ ሊ በአመት ውስጥ በአንዴ 2 ፊልም ነው የሚጀምረው አለ። አንዱ ፌል ሊያደርግብኝ እንኳን ቢችል አንዱ ይወጣል የሚል ነገር አነብኩ። አንዳንድ ጊዜ ሰዎች ልምድ ጥሩ ነው። ማን ነው ኃይሉ ጸጋዬ በቀን ውስጥ አንድ ስክሪፕት ይጽፋል ይባል ነበር። ያንዴ ለኛ ኢንስፓየር ማድረጊያ ትልቅ እንትን ነው። የነ ሲድኒ ሸልደን እሱን መጽሐፍ አግኝቶ ማንበብ በጣም አስፈላጊ ነው ለኢትዮጵያ ፊልም ሜከሮች። ሌላው መንገድ ይላል የራሱ የግል ታሪክ ነው ተተርጉሟል። ወይም ደግሞ ሲድኒ ሸልደን ባዮግራፊ። ሲድኒ ሸልደን ፊልም ሜከር ነበር። ቲያትር ሰሪ ነበረ፣ ወደ ፊልም ሜከር ገባ። ከዛ ነው ኖቨሊስት ሆነ። እንዴት ይጽፍ እንደነበር በቀን ውስጥ በየቀኑ ይጽፍ ነበር። አምራች ነው። በየቀኑ ይጽፍ ነበር። ታምነኛለህ? እንግዲህ አስበው። ሌሎችም ሰዎች ልናመጣ እንችላለን። እንደው ታሪኮች ጠፉብኝ እንጂ ዓለም ላይ የነበሩ ደራሲዎች ታሪክ ካነበብክ ከሰዎች ጋር ካወራ ከሰዎች ጋር ከተወያየ ምናምን እዳ ይመጣል። እንዳልኩ ነው ማወቅ መጥፎ ነው። አንተ በጣም የሚያስቅ ነገር ነግረኝ ሄድክ። ደራሲ ማካፈል በጣም ይወዳል። ያንን ጽፈህ ለህዝብ ማካፈል ትፈልጋለህ። በጣም የሚያሳዝን ነገር ነግረኝ ትሄዳለህ። እረፍት ይነሳል። ያንን ጽፈህ ለሰው ታካፍለዋል። አንተ እንደሳከው እንዲሰቅ አንተ እንዳዘንከው እንዲያንስ። ስለዚህ ይሄ የባህሪው የእንትኑ እንጂ ችኩልነት ምናምን አይደለም። ለወጣቶቹ የምመክረው ለእንትን ጊዜ አይስጡት። ለምንድነው አይፍሩ፣ ጓደኞቻቸውን አይፍሩ። ቀሽም ለመባል ይሄ ፊልም ጥሩ አይደለም መባል ስተት አይደለም። ቀሽም ፊልም መስራት ሊያጋጥምህ ይችላል። የሆነ ቀን ደግሞ አሪፍ ፊልም ትሰራለህ። ሳንድራ ብሎክ ትዝ ይላችሁ እንደሆነ አንዴ ትዝ ይልህ እንደሆነ የዓመቱ ቤስት አክትረስ እና ወረስት አክትረስ ተሸልሟል። ስታሎን ወረስት አክትረስ ተሸልሟል። በአንድ ዓመት ውስጥ ነው የሳንድራ ብሎክ አዝናኝነቱ። ዘ ፕሮፖዛል በሚለው ፊልም ወረስት አክትረስ የሆነ ወፍራም ልጅን ምናምን እንትን የምትለው ርዕሱ ጠፋኝ። በሱ ደግሞ አየህ ምን ልፈልጌ ነው ቤስት አክተር ምንም ልትሆን ትችላል። አንተ እጅ ላይ ብቻ አይደለም ስራው። አንተ የምትችለውን ሳትሰራ አትልማት። አንተ የሚጠበቀውን አድርግ። ያ ነገር ሊወደድም ላይወደድም ይችላል። አንተ ግን በዛች ቀን ተጠቅመህበታል። ጊዜህን በአግባቡ ተጠቅመህበታልና እኔ ፕሮዲውስ በማድረግ ስራ በመስራት በማምረት የሚፈጠር ነገር አለ ብዬ አላምንም። ባለመስራት ማርጀት አለ፣ ባለመስራት መድከም አለ፣ መዛል አለ፣ ደስታን ማጣት አለ፣ ድብርት ውስጥ መግባት አለ፣ ብዙ ፕሮብሌሞች አሉና እኔ የሚሰራ ሰው በተቻለ መጠን እንትን ነው የሚደረገውና እንዳልኩ ቅድም ባለ የማቴሪያል ነው ሁሌ የምሰራው። ሁልጊዜም የተሻለውን ማቴሪያል ለማግኘት ሞክራለሁ። ግን
ይሄ ማቴሪያል ነው ያለው እነ ከሌ በእንትን ነው የሚሰሩት ብዬ ግን ላቆመው አልችልም። ምክንያቱም ደስታዬን ማቆም፣ መኖሬን ማቆም፣ መደሰቴን ማቆም አልችልም እና ይሄ ሁሉ እዛ ውስጥ ነው ያለው። በጣም ጥሩ። እሺ አንተ እንደ ዳይሬክተር የተዋጣልህ ነህ ከሚባለው ነገር አንዱ ተዋናይ መልመላ፣ ተዋናይ ማብቃት ላይ ነው እና ለዳይሬክተር ይሄ ትልቅ አቅም ነው። ከየት አመጣኸው? ምንድን ነው ሜትድህ? በምን መልኩ ነው የምትቀርጻቸው ተዋናዮችን? ከልጆቹ ጋር ሰፊ ጊዜ አጠፋለሁ። ከተዋናዩ ጋር ድምፁ እንዴት ነው? ቶኑ እንዴት ነው? ምን ሲጫወት፣ ምን አይነት ነገር ሲጫወት የበለጠ ለዛ አለው። አክቲንግ ለዛም ጭምር ነው። ቢዩቲው ነው አክቲንጉ ላይ ነው፣ ተዋናዩ ላይ ነው ርብርብ። ላይቱም፣ ካሜራውም፣ ሳውንዱም። ያ ሰውዬ ያን ነገር ካላመጣልህ የፈለገ ብደክም ያ ሰውዬ ያንን ካልተሸከመልህ ሊመጣ። ስለዚህ ሰውየውንም ማጥናት አለብህ። ካራክተሩን እንዲያጠና ብቻ አይደለም፣ ሰውየውንና ካራክተሩን ካጠና በኋላ ሁለቱ እንዴት ሊግባቡ አብረው ሊሄዱ ይችላሉን ማወቅ አለብህ። ለምሳሌ አንዳንድ አዳዲስ አክተሮች አዳዲስ ከዚህ በፊት ሰብሮ ሰርቶ የማያውቅ ሰው ሆኖ 20 ፊልም ካለው እኔ 20ውንም ፊልም ቁጭ ብዬ አያለሁ የዛን ሰው። ለምሳሌ ሰለሞን ሙሄ ሊሆን ይችላል፣ ወዳጄ ነው፣ አብሬው ሰርቻለሁ። ደግሜ አያለሁ። ከሰለሞን ጋር አንድ ስራ እየሰራ ነበር። ደግሜ ሙሉ ፊልሞቹን አየሁ። ደጋግም ከረጅም ጊዜ በፊት ያየሁትን ሁሉ እስቲ ደግሜ ሊየው ብዬ ከመኮንን ላከ ጋር አሁን አንድ ስራ እየሰራ ነው። ደግሜ እያያቸው ነው። በጣም ብዙ ናቸው የመኮንን ላከ ፊልሞች። መኮንንን ማወቅ አለብኝ፣ እንዴት እንደሚሰራ ጀስቸሩን፣ ሲስቅ ምን ሲል ምናምን ያንዳንዷን ነገር ካወቅኩኝ ማጠናው ስክሪፕቱን ብቻ አይደለም እሱንም ነው። ሁለቱን ካጠናህ ጥሩ ይሆናል። አዳዲሶቹ ጋር ደግሞ ጊዜ ማሳለፍ፣ ክብር መስጠት ይጠበቅብሃል። አብረሃቸው ሻይ መጠጣት፣ ቡና መጠጣት፣ ማውራት ምናምን፣ እነሱን ማወቅ፣ ስነ ልቦናቸውን ማወቅ፣ የመጡበትን አካባቢ ማወቅ፣ የሚያስቡበትን ማወቅ ነው እንጂ ልክ እንደመጣ ካስት ካሜራ ላይ ጥደው መሆን የለበትም። ይሄ ሁለተኛ ነገር፣ ሁሉም አክተር በአንድ አይነት መንገድ ዳይሬክት አይደረግም። ሰለሞን ቦጋለን ስክሪፕት ስትሰጠው ከሰጠኸው ከአንድ ሰዓት ጀምሮ በኋላ ጀምሮ ስልኩን መጠበቅ አለብህ። ይደውላል። 6ኛው ፔጅ ላይ ግን ካራክተሩ እንደዚህ ቢሆን ኦኬ እሺ ማስታወሻ ይዣለሁ። ማታ 1 ሰዓት አካባቢ ይሆናል ይደውላል። 2 ሰዓት ተኩል ይደውላል። ደግሞ አንብቦት ነው 35ኛው ካራክተር ላይ ሲን ላይ ያለችው እንትኗ ላይ እንደዚህ ብናረጋት ኦኬ ብቻ ካራክተሩን እስከ 5 ሰዓት እንደዚህ ያወራልሃል። 6 ሰዓት ላይ ይመጣልሃል። እኔ ማለት የጥርስ መፋቂያ ግን የሚይዝ አይመስልም ይሄ ካራክተር። ምክንያቱም ያደገው እንትን አካባቢ ነው። እዛ አካባቢ ያለው ባህል ደግሞ እንደዚህ ነው። ጸጉሩ እንደዚህ አይመስልህም? እንደዚህ መከተል ነው። ሰለሞንን የተከተልክ ትይዝና እዛ ውስጥ ነው ራሱ ሰርቶ ይመጣልሃል። አንተ እሱን ከዚህ በፊት የነበሩትን ጀስቸሮች ምናምኖች እንዲያቆም ማድረግ ነው እንጂ ፍቃዱ ከበደ ደግሞ ወረቀት ላይ ነው የሚጽፈው ሌሊቱን ሙሉ። ይሄ ካራክተር እንደዚህ ነው እንደዚህ የሚያደርገው። ፓንት ተጣፍ ፓንቱ አይታየውም፣ ፓንቱን ሊልህ ይችላል። ቤቢ ጋር ደግሞ ስክሪፕቱን ካነበበው በኋላ እንትን ጋር ቁጭ ብለህ ነው የምታወራው። ካፌ መንገድ ላይ የሄድክ አዳራሽ ውስጥ አይደለም ልምምድ ከቤቢ ጋር የምታደርገው። የአዳራሽ ተለማማጅ አይደለም። አሁን ቤቢ ካፌ ውስጥ ቡና እየጠጣህ መንገድ ላይ የሄድክ ምናምን እየተዝናናህ ዳይሬክት የምታደርገው ነው። ይገረምን ደግሞ እንደው ነጠል አድርገህ ሬርሳል እየሰራ ለብቻውን እቺን ፓርት ግን እንደዚህ ብታረጋት የበለጠ ያመጣል። እኔ እኮ እንደዚህ አስቤ ርር ከዛ ትመለሳል። አንድ ስሙን ማልነግርህ አክተር ደግሞ ህዝብ ሰዎች በተሰበሰቡበት እየጮክ ካልተናገርከው ሪያክት ያደርጋል። የሰዎቹንም መንገድ እንዴት ዳይሬክት ማድረግ እንዳለብህ ብታውቃቸው የበለጠ ተጠቃሚ። ሁሉንም ለምሳሌ
የሆነን አክተር ኖ እንደዚህ አይደለም የምትሰራው ምናምን ስትለው ሰው ፊት ደስ የማይለዋል ትረብሸዋለህ። አዎ እነሱንም ማጥናት አለብህ ማለት እሱ። ስለዚህ እኔ እሱንም አጥናለሁ ዳይሬክት ከማድረጌ በፊት እከሌን ብቻውን ባናግረው የሚያዋጣኝ ይመስለኛል፣ እከሌን ብቻውን አናግረው ካልመጣ ሰው ፊት ነው ወንድም የተሰራ እንደሆነ ስራህን ስራ አርፈ ምናምን እያልክ ስትለው ሚነቃል እና በተለያየ መንገድ ነው ዳይሬክት የምታደርገውና ይሄ ይመስለኛል ሰዎቹን ለማወቅ ጥረት አደርጋለሁ። ካራክተሩን ለማወቅ ጥረት የማደርገውን ያህል ሰዎቹን ይሄን ሜትድ ነው የምጠቀመው። ይሄንን በልምድ ነው ያገኘኸው ወይስ አንብበህ የሆነ ቦታ? ሜኪንጎችን አይቻለሁ። ቢቀርምን ዴንዝል ዋሽንግተን ምናምን ኢንሳይድ ማን የሚል ፊልም ትዝ ይልሃል? ኢንሳይድ ማንን ሜኪንግ ስታዩ እንዴት ደስ ይላል መሰለኝ። ጁዲ ፎስተር አለችበት ምናምን እና ጠረጴዛ ዙሪያ እንደዚህ ኩብ ሰርተው ዳይሬክት ሲያደርግ ምናምን ይገርማል። የእነ አባተ መኩሪያን ታሪክ ሰምቻለሁ። የስዩም ተፈራን ዳይሬክት ሲያደርግ አይቻለሁ። አባተ መኩሪያም ዳይሬክት ሲያደርግ አይቻለሁ ተደብቄ። እነ ተክሌ ደስታ የነሱ ከተማርኩት ውስጥ ስፔሻሊ ከተክሌ፣ ከስዩም፣ ከዳግማዊ ፈይሳ፣ ከጌታቸው ታረቀኝ የተማርኳቸው ብዙ ነገሮች አሉ። ኢንዳይሬክት እነሱ ዳይሬክት ካደረጓቸው ሰዎች እንዴት ነበር ዳይሬክት የሚያደርገው? እንዴት ነበር ካራክተሩን የሰጠ? ተስፋዬ ገብረሃናን በመጠየቅ አለማየሁ ታደሰ ጋር በማውራት ከተለያዩ ሰዎች ጋር በማውራት ከነ ዮናስ ጌታቸው ጋር በማውራት የሰዎቹን ዳይሬክቲንግ ስታይል በደንብ ነው እና ያ ጠቅሞኛል በጣም እና በጣም ዲሞክራት ነኝ በነገራችን ዳይሬክት ላደርግ ስል የፈለጉትን አስተያየት እንዲሰጡ ክፍት ነው። ካሜራ ጋር ከቀረብን በኋላ ግን ምንም አይነት አስተያየት የመስጠት መብት ያለው መሄድ ነው ቀጥታ። እስከዛ 15 ቀን ሙሉ ግን ሐሳብ እንደፈለጉትን እና የመቀበል ደግሞ እኔ እና የማብሰልሰል ግዴታ አለብኝ። ያለ መቀበልና ምናምን መብቴ እንዳለው ሆኖ ግን ተቀብዬ ያን ነገር እንትን ለማድረግ እሞክራለሁ። በጣም ጥሩ። ይሄ ቤዚክ ነገር ነው። በተለይ ተዋናይ ስሜት ተሸክሞልህ የሚሄደው እሱ ስለሆነ ወይም እሷ ስለሆነች ከሰውም ጋር በቀጥታ የምትገናኙ በተዋናይ አቅም ነው እና አሁን ዳይሬክት እያደረጉ ላሉ ልጆች ወይም እየመጡ ላሉ ልጆች ትንሽም ለቆዩት ቢሆን ይሄ ነው ያንተ ልምድና እንደ ስኬት ከሚጠቀሱ ነገሮች አንዱ ስለሆነ ይሄን አጽንኦት ሰጥቶ ማለፍ ይፈልጋል። ሌላው ቲያትር ብለህ ነው መጀመሪያ የመጣኸው ወደዚህ ሙያ ስትገባ። ከዛ ወደ ፊልም መጣና ፊልሙም ላይ እንዲሁ በዝግጅት በትወና በዳይሬክቲንግ ሰራ። እኔ ሁለት ነገር ላለው፣ አንደኛ የሁለት ሙያ ባለቤት፣ ለምሳሌ ዳይሬክተርና ራይተር ፊልም ውስጥ መሆን አንድ ነገር ነው። ቲያትር ውስጥም ፊልም ውስጥ መሆን ግን ሌላ ነገር ነው። ይሄ አያባክንም? ልብን ሁለት ቦታ አይከፍልም? እና አንተ አልተከፈልክም? ፍጹም አንድ ናቸው። ውጭ ሆነህ ስታያቸው ነው እንጂ ሁለት ይመስሉት፣ ውስጥ ሆነህ ስታያቸው አንድ ናቸው። አንዳንድ ሀሳብ ቲያትር ሆኖ ይመጣል፣ አንዳንድ ሀሳብ ፊልም እንትን ሆኖ ይመጣል። ሰለሞን ሳሃረ ገጣሚውን ታውቀዋለህ? ሰለሞን ሳሃረ አንድ ሀሳብ ሲመጣለት ግጥም ሆኖ ነው ይመጣለት። እንዳለ ጌታ ከበደ ወይ ሾርት ስቶሪ ነው ወይ ኖቨል ሆኖ ነው ይመጣለት። ግጥምም ይገጥማል። እርግጥ እኔ ሲመጣልኝ ወይ ቲያትር ነው ወይ ሾርት ነው ፊልም ሆኖ ነው ያ ነገር የሚመጣልኝ። በምን ታውቃለህ? ገና ስቶሪውን ሳገኘው ቻሪ ፊልም ይችላል ራሱን ስትነግረኝ ገና ስቶሪ ስሰማው ስቶሪውን ስትነግረኝ በስማም ይሄ ስቴጅ ላይ እንዴት አይነት ውብ ቲያትር ይወጣል ያስታውቃል። በቃ ሲመጣ ከምን ከስሜት አንጻር ነው ከምን አንጻር? ስትራክቸሩ ራሱ ይነካል። እሺ ስቶሪውን ልክ ስትሰማው ከነ ስትራክቸሩ ነው እኮ ድብን ብሎ ይመጣል። ይሄማ ቲያትር ነው የሚሆነው ይችላል። አየ ኖቨል እንደሚጽፉት ሾርት ስቶሪ ግጥም እንደሚጽፉት ሁሉ ሲመጣልኝ ቲያትር ነው። ደራሲ ስትሆን ማለት ነው። ዝግጅት በነገራችን ላይ ሁለቱም ላይ ስሜት ነው። ያኛውን በፍሬም ውስጥ ነው የምታየው፣ ያኛውንም ስቴጁንም በነገራችን ላይ በስቴጇ ፍሬም ውስጥ ነው የምታየው፣ ይሄኛውንም በካሜራ ፍሬም ውስጥ ነው የምታየው። ብዙ የተራራቀ ይመስላል ግን አይደለም። ምናልባት ፊልም ሲሰራ ለቆየ ሰው ቲያትር ሊሰራ ለቆየ ሰው ፊልም ሊሆን ይችላል። እንደ ሃይማኖታዊ ዓለሙ አይነት አክተሮች
የፊልም አክቲንግ እና የቲያትር አክቲንግ ብሎ እኔ ፊልምም ቲያትርም እጫወታለሁ። ፊልም ላይ የምጠቀምበት ቮይሴ እና ቲያትር ላይ የምጠቀምበት ቮይሴ በጣም በሚያስገርም ሁኔታ ግን ኢትዮጵያ ውስጥ አብዛኛውን ጊዜ ብዙ ጊዜ ሽልማት ከሚያገኙ ሰዎች ውስጥ አብዛኛዎቹ ቲያትርም ፊልም የሚጫወቱት ናቸው። ለምን ይመስላል? ከፍተኛ የስሜት ስቴጅ ላይ ያለውን ገድበውት ቆጥበውት ሲያመጡት ከፊልም ለፊልም ከበቂ በላይ ይሆናል እንትን ይሰጣሉ እና ያ በጣም ይጠቅማልና እንደ ኪርክ ዳግላስ እኮ ቲያትር ሲጫወት ነበር። ከእንደገና መጣህ ምን ይላል ሲኒሸልን መጽሐፍ ላይ እንደውም ከመወዳት ነገር ላይ አንድ አሪፍ አክተር አየዋለ ስቴጅ ላይ ሲጫወት በስመ አብ ይሄ አክተርማ በቃ ፊልም ቢሰራልኝ ብለን አመጣ ነው። ስቴጅ አክተር ነው አለ። አንቶኒ ኩዊን ነው ያ ሰውዬ። እሺ ከስቴጅ ነው ያመጡት። ብዙ ናቸው። አሁን የውጭ ታሪክን ስታይ ስቴጅ በጣም ሲሰሩ ቆይቶ የመጡ እና ፊልም ሲሰሩ ቆይቶ ደግሞ ስቴጅ ይሄዱም ደግሞ አሉ። አልፓቺኖ ለምሳሌ ፊልም ሲሰራ ቆይቶ ነው ለምሳሌ ሂዶ ቬኑስ ነጋዴ ነው የተጫወተው እና ምናምን። ዴንዘል ዋሽንግተንም ስቴጅ ተጫውቷል። እና ያ እንትን ነው ምንድነው ከውጭ ሆነ እንደምናስበው አይደለም። ውስጥ ስትሆን አሁን አንተ በፊልም ብቻ ነው የምታስበው አየህ እንጂ በሁለቱም ማሰብ ለአንተ ቅርብ ነው። ግን ሞር ከቲያትር ወደ ፊልም መምጣት የበለጠ ይቀላል ብዬ አስባለሁ። ለምን መሰለህ? ቲያትር የታሰርክ ነህ። ከታሰርከው ፈታ የማለት ጉዳይ ከአንድ ስቴጅ ተለያየ ፈታ የማለት እድል አለው እንጂ እነ ሂችኮክ ምናምን እኮ ፊልሞች ስናይ እኮ አሰራራቸውንም እኮ ስናይ ከቲያትር ጋር በጣም የተቀራረበ በጣም ይቀርባል። የሂችኮክ ፊልሞችን እኔ ማየት በጣም ነው የሚያስደስተኝ የሚያረካኝ። በጣም ሌሎቹንም ሳይኮን ብቻ ሳይሆን አሁን ሌሎቹ ማአት ፊልሞችን እንደውም ብዙዎቹን በአንድ ላይ ነው ተጋግሜ መደዳውን ያየኋቸው። ቨርቲጎ፣ ኖርዝ ባይ ኖርዝ ዌስት። ሂችኮክ እኮ እንትንን እኮ እሱ በኋላ እነ ማይክል ዳግላስ የሰሩት ሚስቱን ግደላት ብሎት ነበር እሱ እባክህ የሂችኮክ ፊልም ነው። ማይክል ዳግላስም ሰርቶታል። በኋላ ማይክል ዳግላስ ሚስቱን እሱ ቁማር እየተጫወተ ሚስቱን ለማስገደል ሰው ይልካል። እንትኑ ነው ኢንዲሰንት ፕሮፖዛል ነው የምትለኝ? አይደለም፣ ኢንዲሰንት ፕሮፖዛል አይደለም። እሱ ቁማር ነው የሚጫወቱት ባልና ሚስት። እሱ ሮበርት ሬድ ፎክስ እንትና ነው ሬድ ፎክስ እና ማለት ዴሚ ሞር ናቸው። ዴሚ ሞር ናት ሴቷ። ይሄኛው ማይክል ዳግላስና ፓርትሮም አይደለች። ፓርትሮ ነች እንዴ? ሚስትን ግደልልኝ ይልና ሰው ይቀጥርና እሱ ቁማር እየተጫወተ ነው። ስልክ ይጠብቃል። ሰውየው ሊገድል ይገባል ምናምን። ሰውየውን ትገለዋለች እሷ። እንትና አይደለች? ሻሮን ስቶን አይደለች? አይደለች። ኦኬ እሺ። ፓርትሮ መሰለች። እሺ። ይመጣል ቤት ኦልሬዲ እንትን ሆኗል። እሷ እንዲገድል ነበር የታሰበው። እሱን ገድለዋለች። እዛ ፖሊስ መርማሪው ይመጣል። የበፊቱን ስታየውና ይሄኛውን ስታየው ለውጥ አለው። ግን የበፊቱ ኦልሞስት ወደ ቲያትር ሙድ አለው እና ቲያትር ተጽዕኖ ከፍተኛ ነበር ፊልም ላይ በተለይ በፊት። እና በጣም ብዙዎቹ እንደዚህ አይነት ተጽዕኖ አላቸው። እና ስፔሻሊ የወንጀል ክትትል የወንጀል ምናምኖቹ እሱ አይነት ነገር አላቸው። ከዛ በኋላ እኮ ነው ቴክኖሎጂው ሲጨመር ማቴሪያሉን፣ ሄሊኮፕተሩን፣ ሳይክሉን፣ መርከቡን ምናምን ሲጨመሩ ነው እንጂ እንትንንም እኮ በነገራችን ላይ በኋላ ሰራው እንጂ ኦሽን 11 በፊት የተሰራውን ስታዩ ይገርማል። እንደዚህ አይነት ያኔ ፊልሞች ላይ የወንጀል የምናምኖቹን ኦሽን 11ን እያቀለጡት ወርቁን አቅልጠውት እንትን አርቀቡትና እኛም መጨረሻ ላይ ነው የምናውቀው። መጥተው ይፈትሻሉ ፖሊሶቹ ምናምን። ከዛ የለም ወርቁን ያጡታል። እዛ መልህቁን ያስነሱታል። ሙቪ ያደርጋሉ። ለካ መልህቁ ነው ወርቁና እንዳልኩ ነው ሄሊኮፕተሩ ምኑን ስንጠቀም ዘመናዊነቱ ቴክኖሎጂው እሱ ሲመጣ
ሲን መብዛት የመጣው ምናምን የመጣው እንጂ ሲኖቹ ራሳቸው ሲን ሳይሆን የበዛው ሴቲንግ። ለምን ሲኑ አንድ ቦታ መብዛት ስለሚችል ትዕይንቱ አሁን ተከታታይ ድራማዎቻችንን እንደምንሰራ ማለት ነው አይነት ነገር እንጂ ያ ነገር የበለጠ እንትን ነበርና ለፊልም ሰው ቲያትር በጣም ሩቅ አይደለም፣ ለቲያትር ደግሞ በጣም ቅርብ ነው የበለጠ። በጣም ጥሩ። የኢትዮጵያ ፊልም አንተ በነበርክበት ጊዜ የነበረውን ነገር ልምምድህን፣ የሰራበትን መንገድ፣ ድካም ጥንካሬውን እንደዚህ በተወሰነ መልኩ አወራን፣ ትላንትን ማለት ነው። ዛሬና ነገ እንዴት ነው የሚገለጸው? የኢትዮጵያ ፊልም ምን ይሁን? የኢትዮጵያ ፊልም ኢንዱስትሪ ወዴት ይሄድ? ድራማው እንዴት ይሁን? የመንግስት እገዛ በግልጽ ያስፈልጋል። ግን እስከዛሬ መንግስት ስላላገዘን ባያግዘንም አሁን መታገል አለብን፣ መተጋገዝ አለብን ብዬ አስባለሁ። ሁልጊዜም እውነተኛ ፊልም ሜከሮች ይኖራሉ። አላቲኖስ ማለት እውነተኛ ነው ይሉታል ኃይሌ ገርማንያኔን ያሬድ ሹመቴ። ውሸተኞች አሉ ማለታችሁ ነው። ውሸተኛ አለ ባንልም ነፍሳቸውንና ህይወታቸውን ጊዜያቸውን ግን ለዚህ ሙያ የሚሰጡ ሰዎች ግን አሉ። መተባበር አለባቸው። ለፊልም እስከተባለ ድረስ መተጋገዝ የሚጠበቅብን ይመስለኛል። ያን እስካላደረግን ድረስ አሁንም ቻሌንጁ ከባድ እየሆነ ይሄዳል። ፊልም መቼም መሰራቱ አይቆምም። መቼም ቲያትርና ፊልም መቼም መሰራቱ አይቆምም። በዚህ የምንደሰት ሰዎች፣ በዚህ የምንኖር ሰዎች አለን። በመስራታችን ብቻ ደስታ ማግኘት ነው። እግር ኳስ መጫወት መቼም እንደማይቆመው፣ እግር ኳስ የምትጫወተው እኮ ከፍለን እኮ ነው ቦታ ምናምን ከፍለን ምናምን ከ11 ሰዓት እስከ 1 ሰዓት ለኛ ነው ምናምን ብለን እኮ ኳስ እንጫወታለን። ለምን? ደስታ ስላለው። ፊልም እኮ ቲያትር እኮ ከፍለን መስራት አንዳንድ ጊዜ እኮ ያምረናል። አንዳንድ ጊዜ አሁን አንዳንዱ ቲያትሮች ከፍዬ እየሰራሁት ነው የምለው ቲያትር አለኝ። በቃ የምንደሰት ሰዎች እስካለን ድረስ ያን በመስራታችን አይቆምም። መፍትሄ ግን ያስፈልገዋል። አብረን መተጋገዝ፣ እንደ አንድ ሰው ማሰብ ባንችልም ለሆነ ዓላማ ግን መገዛት። ይድነቃቸው ፊልም ሲያወጣ እኔ ማገዝ፣ በደንብ ማገዝ፣ ይሄ ሼር ማድረግ ምናምን እሱ ብቻ አይደለም። ሁለተኛ ነገር ሚዲያ ያስፈልገናል። የአርት ሚዲያ ያስፈልገናል። ራሳችን ለመክፈት እየታገልን ነው። አሁን አንተ ይሄ እንደምታደርገው አይነት ሆኖ ግን ደግሞ በየቀኑ የእንግሊዝ ፕሪሚየር ሊግን እኮ ዛሬ ማን እንደሚጫወት እኮ ሬዲዮ ነው የሚነግር። ማስታወቂያ ይከፈል ምን አይል ሊቨርፑል ስንተኛ እንደሆነ ምናምን የሚነግረን ሬዲዮ ነው። ኢንተረስቲንግ አድርጎ ያው ካመለጠን ዩቲዩብ ላይ ከፍተን ምናምን ላይክ አድርጉ ምናምን ተብለን ላይክ አድርገን ቶሎ እንዲመጣላችሁ ፊልማችን ላይ ይሄንን የሚሰሩ አካላት መፍጠር አለብን። የሚዲያ አካላት በየቀኑ እኮ ስለ አርት ኒውስ መሰራት ይችላል እኮ በየቀኑ። ሌላው ሀገር እኮ አለ ከሌ 3ኛ ፊልሙን እንደዚህ ያደረገ ነው፣ ከሌ እንትኑን እየሰራ ነው፣ እንትና እንደዚህ አይነት ድራማ እየተጫወተ ነው፣ እንትና እንደዚህ ያደረገ ነው፣ የእንትና ስዕል ሊወጣ ነው፣ እንትና ኤግዚቢሽን ሊከፍት ነው። ይሄ እኮ ኒውስ ነው። በየቀኑ መሰራት የሚቻል ነገር ነው። ዜናዎቻችንን መላክ አለብን። ለዛ ያንን ካደረግን በየቀኑ ኒውስ ካለን ፕሮሞሽኑ ያድጋል፣ ተመልካችም ይኖራል። አሁን አንዱ ጥረታችን መሆን ያለበት በጋራ ያንን ነው ለማድረግ ነው። ሁለተኛው በዚህ የሶሻል ሚዲያው ላይም የራሳችንን እንትን ማድረግ ነው። ፊልም የከሌ ፊልም ከከሌ ፊልም ሳይባል፣ የከሌ ፊልም ከከሌ ፊልም ይበልጣል ሳይባል በዛ መንገድ ከሰራ ነው አይ ቲንክ የተሻለው መንገድ ላይ እንደርሳለን ብዬ አስባለሁ። ለወጣቱም ትውልድ የምመክረው ነገር አንድነት፣ ከእንደገና ደግሞ አንዱ የአንዱ ፊልም ላይ ማውራት። የአርት ጋዜጠኞች አሉ አሁንም የሚያወሩት ግን ሌሎች ነገሮች ላይ ነው። ኔጌቲቭ ነገር ላይ ያበዛሉ የሚያወሩት እና ኢቨንቶች የዛሬ የተደረገ ኢቨንት ምናምን ነው እንጂ ምን እየሰራ ነው ከሌ እንዳለጌታ ምን እየጻፈ ነው፣ በእውቀቱ ስዩም አዲሱ ስራው መቼ እንጠብቅ ምናምን
ዛሬ የተሰማው ዜማ እኮ እንትን ነው ምናምን የተባለ አሁን የህንዶቹን ልንገርህና ማት ዩቲዩበር አላቸው ማት በቃ እነሱ የሚያወሩት ስለ እንትኖቹ ነው። ዛሬ እንትና እዚህ ቦታ ላይ ታየ ዛሬ ከሌ በጣም ጠቃሚ ናቸው። እኛ ሀገር መምጣቱ አይቀርም። ይሄ ግን መጀመር አለበት ቶሎ። ይሄ በጣም የሚያግዘን ነገር ነው ብዬ አስባለሁ። እና ለነገ አይቆምም። መተጋገዙ ግን መጨመር አለ። ከኛ ትውልድ የኛም ጥሩ ነው መጥፎ ትውልድ አልነበር። እውነት ነው። የተሻለ መሆን ደግሞ መገኘት አለባቸው ብዬ አስባለሁ። ሪስፔክት ማድረግ ምንድን ነው የሰራው ከሌ ብድግ ብለን ማን ለምሳሌ ሂሻም ማን ነው ፊልም ያቆመው ልጅ ስሙ ጠፍቶኝ ነው እኮ ሂሳም የሱን ፊልሞች አሁን ምንድነው የሰራው ይሄ ልጅ ምን ፊልሞች ነው የሰራው? ወጣቶቹ ማወቅ አለባቸው፣ ነገራችን መመርመር አለባቸው። በጣም ጥሩ ተዋናይ ነበር። መተን የማንዴላ ተወዳጅነት ከምንድን ነው የመጣው? ባባ በህይወት የለም። ምን አይነት ነገር ቢኖረው ነው ተጽዕኖ የነበረው እንደዛ ተወዳጅ ነበር? አለምሰገድ ተስፋዬ ምንድን ቢሰራ ነው? ለምን ምንድነው የሱ ኳሊቲ የተለየው ኳሊቲ? ይሄንን መመርመር ካልቻሉ ምክንያቱም እሱ ነው የሚያስተምራቸው። ቅድም እንዳልኩ እኔ ከታላላቆቼ ከስዩም ተፈራ ከነ አላዛር ሳሙኤል ከነ ሌሎቹም እነሱ እንዴት እንደሰሩ ያረኩ ነው የተማርኩት። ያሁኑ ደግሞ የተሻለ ዶክመንት አለው። የአባተ መኩሪያ ቲያትሮችን እኮ ማየት አልችልም፣ ለምን አልተቀረጹም። አሁን ግን የተቀረጸ ዶክመንት አለለት። ሶ ህዝቡንም ያውቀዋል። ያንን ባወቀ ቁጥር ይሄ ፊልም በጣም ተወዶ ነበር ሲባል 300,000 የሚለው ፊልም በጣም ተወዶ ነበር ሲባል ሹገር ማሚ የሚባለው ፊልም በጣም ተወዶ ነበር ሲባል ለምን ብሎ መጠየቅና ህብረተሰቡን ማወቅ ለነዛ ልጆች ይጠቅማል ብዬ አስባለሁ። ይሄ ነው የምለው። በጣም አሪፍ። በጣም የሚገርመን እናንተ ስናወራ የተለየ ድምፅ ዛሬ ያገኘሁት ብዬ ማስበው ሌሎቹም ባለፍ ገደም ከብዙዎች ጋር ልንጫወታቸው እንችላለን እንደየልምድ ሁኔታቸው ማለት ነው። ስራ የሚለው ላይ አንተ አተኩረህ ነው ስትናገር የነበረው ዛሬ። ለምሳሌ ያው ፊልም ሜከር ነው የሚባለው የፊልም ሰራተኛ ወይም ባለሙያ ፊልም የሚለው ላይ ነው ብዙዎቻችን ትኩረት ያለን። ጥበብ፣ ፊልም፣ አርት እንደዚህ ነው እንጂ ሰራተኛ የሚለውን ነገር ማስተዋል አንፈልግም። እኔም በግሌ ራሴን ድክመት አውቀዋለሁ። እና ስራ እያልክ እያወራ ነው ደግሞ መሸጥ አለብን፣ ሽጠን ደግሞ መኖር አለብን ብለህ እያወራ ነው። ሞር ፕራክቲካል የሆነ ወሬ ነው ያወራ ነው ከአንተ ጋር። ይህንን ሀሳብ እንደ አንድ አርቲስት ፑሽ ስታደርገው ስትገፋው ልክ እንደ ኃይለኛ ኤግዚኪዩቲቭ ፕሮዲሰር እያየው ነው ያወራ ነው። ጥሩም ይመስለኛል ለየት ያለ ድምፅ ስለሆነ። ፊልም ስራ ጥበብም ነው ስራም። ብዙዎቻችን ጥበቡ ላይ ነው አእምሯችን ያለው። ስራ መሆኑን አውቀን ወይም ስለ ስራነቱ ተግተን እንድንቀጥል ሁለት ነገር ንገረኝ። አንድ አንተ እንደዚህ ስትነግረኝ በጣም ታታሪነት ነው የሚታየኝ። በሳምንት ስክሪፕት ማድረስ ሊሆን ይችላል፣ ቲያትር መጻፍ፣ እዚህ ፊልም መቅረጽ፣ እዛ ብላለፉት ሩብ ምዕተ ዓመት እንደዚህ በምን አይነት ቤተሰብ ውስጥ አድገህ ስለወጣ ነው እንደዚህ ታታሪ የሆንከው? ሌሎቹም እንደዛ ናቸው ቤት ውስጥ። ሁለተኛ ሌሎቻችንስ እንዴት እንታትር? ቤተሰቦቼ ያው ጥሩ ቤተሰቦች ናቸው። በእንክብካቤ ነው ያደግኩት። እንግዲህ 14 ቤት ልጆች ነው ያሉት ያለው 10ኛ ልጅ ነኝ እኔ። እድለኛ ነኝ። በጣም የተለየ እንክብካቤ እንዳገኝ ከኔ ታላቅም በ4 ዓመት ይበልጠኛል። እኔን ታናሽ 3 ዓመት በልጠዋለሁ። ሳድግ ጥሩ እንክብካቤ ላይ ነው ያደግኩት። የፈለግኩትን ስራ እንድሰራ እድል ሰጥተውኝ ነው ያደግኩት። ስለዚህ በፈለግኩት ሙያ ነው እየሰራው ያለሁት። በጣም እንዴት በአንድ ዓመት ውስጥ አንድ ፊልም ማውጣት ያቅተዋል? አንድ ፊልም ሜከር ታዲያ ምኑም ፊልም ሜከር ሆነ? ፊልም ወዳጅ ነው የሚባለው እሱ። ፊልም ይወዳል እኮ። አንድ ፊልም የሰራም 10 ፊልም የሰራም እኩል ሊጠራ አይገባም ብዬ አምናለሁ። ይሄን ስል ያኛውን እየናቅኩ አይደለም። ለእናንተ ለወጣቶቹ ለታናናሾቼ ግን የምነግረው ነገር የምትችሉት ነገር ነው፣ የማትችሉትን ነገር አይደለም እያልኳችሁ ያለሁት።
የሚችሉት ነገር ነው። በሁለት ወር አንድ ፊልም የማውጣት አሁን እዚህ ቤት ያለው ማቴሪያል አንድ ፊልም የመስራት እንትን አለው። ግን ምን ካልክ የኔ ማቴሪያል በቂ አይደለም፣ ይሄን ያህል ላይት ያስፈልገኛል፣ 50 ላይት ነው የምፈልገው፣ 60 ላይት ነው የምፈልገው። ኖ ባለ የማቴሪያል እንዴት ልስራ? አንዴም እንዳሰብኩ ታውቃለህ፣ ማቴሪያል ላይት ብዙ የለኝም። ሶ አውትዶር ሲኖች ለምን አላበዛ? 30% አውትዶር ነው። ማን ነው 70% የታሪክ 30% ኢንዶር ነው። ሶ ስቶሪህን በዛ ልትቀኘው ትችላለህ። መስራትህን ማንም ሊያግደውና ሊከለክልህ አይችልም። ወደ ገደለው እኮ አንድ ቤት ውስጥ እንደተሰራ አይነት ፊልም ነው። አንድ ግቢ ውስጥ ይሰራ ልብ የሚያንጠለጥል አንድ ግቢ ውስጥ ልሰራ የምትሰራው ይችላል። ሁለተኛ ነገር ፊልም አምራች ከሆንክ ኮሜንት መፍራት የለብህ። የእኛን ልጆች እየጎዳቸው ያለው የመጀመሪያ ጓደኞቻቸውን ኮሜንት ነው የሚፈሩት። ስለዚህ አይሰሩም። ያ ይጎዳቸዋል። ማንም ኮሜንት ይስጣችሁ ተቀበሉት። ኮሜንት ያጠነክራል እንጂ አይገልም። ከመስራታችሁ በፊት ይብዛ ኮሜንቱ። የማንንም ኮሜንት ምቀኛ ነው ብላችሁ የምታስቡትንም ሰው ኮሜንት ትታችሁት አትሂዱ፣ ቤታችሁ ይዛችሁት። ይሄ አይረባም፣ ይሄ ስክሪፕት ተብዬ አውቃለሁ፣ ይሄን ጣለው ተብዬ አውቃለሁ። ለምንድነው ጣለው ያለኝ? እቺ ነገር አልደረሰችውም ማለት ነው። ሁለት ጊዜ ያችን ነገር ተወኝ የምትለዋን 3 የሳረጋት ሰውየው ይገባዋል። አይገርምህም? ፊልሙ ላይ አንድን ሐሳብ 2 በመድገም ሊሆን ይችላል ፊልምህን የምታድነው። ወንደርፉል። እየጨረስን ስለሆነ አንዲት ነገር ልንገር። ወደ ገደለ ምንድነው ማበዴ ነው የሚል ቲያትር እንሰራለን እና ቲያትሩ አልፎ ቆንጆ ቲያትር ነው፣ ግን 3ኛው ትዕይንት ግራ ገባኝ። አሪፍ ነው ግን የሆነ ነገር ይጎለዋል። ሰለሞን ቦጋለ እነዚህ እኮ ግን ከነሱ እኮ እነዚህኛዎቹ ናቸው ሰክረው ቢመጡ የሚያምረው ምናምን አይነት ነገር አለኝ። ኮሜንቶች ሰማው። ታምነኛለህ? የተጨመረበት ሞቅ ብሏቸው መጡ ካራክተሮቹ። ሞቅ ብሏቸው ሲመጡ ስሜቱ ተለወጠ። ከዛ እንዴ ለምን ጉራግኛ አይጨፍርም ማለት ጉራግኛ እየጨፈረ ለምን ተማሮ አይወጣምና ሲመጣ ሲኑ ከሁሉም በላይ ትልቅ ሲን ሆነ። ምንድነው ያመጣው? ያ ኮሜንት ክፍት ሆኖ መስማት። ፊልም አልቋል አይባልም ለገበያ እስካላወጣው ድረስ። አንድ ዓለም አቀፍ ፊልም ሜኒን ብላንክ ነው ያ ሜኒን ብላንክ ማይክል ጃክሰን አየውና እዚህ ፊልም ውስጥ መግባት ፈልጋለሁ አለው ለክሪስቶፈር ጀውሎ። እየታየ ነው ስክሪን ላይ። ማይክል ጃክሰን ተቀረጸና ስክሪን ተጨመረ። ከአለቀ በኋላም ይጨመራል። አሁን በቅርቡ ፑሽፓ የሚባል አንድ ፊልም ወጥቶ ነበር። የህንድ ፊልም አላየሁትም። ጓደኛዬ ሲይንታን ክፍል 1 ወጣና ክፍል 2 ወጣ። ክፍል 2 ታየና 27 ደቂቃ ጨምሮ ደግሞ ቀጠሉት። ያቺ 27 ምን ልትሆን ትችላለች ብለው ገብተው አዩት። ፑሽፓ ትልቅ ህንድ ውስጥ እንትኑ ምናምን ሁሉ የገለባበጠ ፊልም ነው። የህንድ ፊልም አልወድም የሚባል ነገር ፊልም ሰሪ ላይ የለም። የማንንም ሀገር ፊልም እኩል ነው ለአንተ ለፊልም ሰሪ። ኢራን ይሁን ቱርክ ይሁን ኬንያ ይሁን አሜሪካ ይሁን ማንም የሰራው ፊልም ለአንተ እኩል ስራህ ነው፣ መዝናኛህ ነው። መዝናኛዬ ነው ካልክ ፊልም ሰሪ ሆነ ተሳስተሃል። እንኳን ፊልም መጽሐፍ፣ ዜና ምናምን መዝናኛህ አይደለም፣ ስራህ ነው ለአንተ። ከዛ ውጭ የሆነ ምግብ ማብሰል ሊሆን ይችላል። እኔ ምግብ ማብሰል ስለምወድ አንዱ መዝናኛ እሱ ነው። ሌላው ኳስ ማየት ነው ምናምን ነው እንጂ መጽሐፍ፣ ሬዲዮ ማዳመጥ፣ ፊልም ማየት ምናምን ነው ስራህ ነው፣ የስራዬ አካል ነው። ስራህ ነው ፊልም ስራ። ስለዚህ የትኛውም ለምንድነው በጣም የተወደደው ይሄ ፊልም? አሁን ፑሽፓ ስለ ፓታን ምናምን የሚባሉ ፊልሞች ወጣሉ። እኔ አምጥቻያቸዋለሁ። አያመልጦ እድል አልሰጠውም ለራሴ። ፓራሳይትን ቅድም አነሳ። አሜሪካኖቹ ለምንድነው ሽልማት የሰጡት? ይሄን ሚስጥር ማወቅ አለብን። ራስ ሀገርህን ሰርበ ፊልም ከሰራ ሁሌም ልትሸለም ትችላለህ።
ሰውየው ግን ማአት ነገር ነው የተናገረው በዛ ፊልም። ስለዚህ ፊልም ሰሪ ቦታህን መልቀቅ የለብህም። ምሳሌ ሆነ ሁለተኛ ነገር ግዴታህን ራስን ማስገባት። በ3 ወር አንድ ፊልም መስራት አለብኝ። ስንት ጓደኞች አሉ ይነቃቸው በትንሹ አክተር የሆኑ ጓደኞች። ምን ሆነ ገንዘብ እኮ ያስፈልግህ አንተ ፊልም ለመስራት። ኤክዚኪዩቲቭ ፕሮዲውሰርም ያን ያህል አያስፈልግህም። ቢያስፈልግህም ትንሽ ብር የሚያወጣ ነው። ይሄን ፊልም እንስራው ብለህ አብረሃቸው ልትሰራ የምችልና እኔ ጓደኞቼም መሰለ ምላቸው ከህይወታቸው ላይ 1 ወር ለአንድ ፊልም ልትሰጡ ትችላላችሁ ብዬ ጠይቃቸዋለሁ። ፈቃደኛ የሆኑት ይመጣሉ። ገንዘብ ካለኝ ከፍላቸዋለሁ፣ ከሌለኝ አልከፍላቸው። 15 ቀኑን ልምምድ እናደርጋለን፣ የቀረውን ቀን ቀረጻ እናደርጋለን። ይሄኛውን ኤዲት አድርጌ ከ2 ወር በኋላ ደግሞ ሌላ ፊልም ልቀጥል ይችላል። ሌላ ምን ስራ አለኝ ከዚህ ውጪ? ምን ስራ አለኝ? የሆነ ሌላ ስራ ሊኖረኝ ይገባል። እና የምወደውን ስራ እድለኛ ነን እኛ። የምንወደውን ስራ የመስራት እድሉ እጃችን ላይ ነው። አናባክነው ነው እንደኔ። ካልሆነ ይባክናል ምናምን። እዛ የሆነ ጊዜ ላይ ወቃሽ እንሆናለን። ዝም ብለው እንትን እያሉ ያበሻ ፊልም አላይም የሚሉ ፊልም ሜከሮች አሉ። ይረበሻሉ። ለምን መሰለ የሚረበሹት? ፊልም እየሰሩ ስላልሆነ ነው የሚረበሹት። እነሱ ራሳቸውን ፊልሙን ሲያዩት እነሱ አለመስራታቸውን ስለሚያሳያቸው ሊሆን ይችላል። መዳን ያለበት በምንድን ነው? በመስራት ብቻ። ለሱ ደግሞ መተባበር አለብን። እድልም ስለሌለን ነው በነገራችን ላይ ለመኖርም ከዚህ ውጭ። በዚህ ጉዳይ ውስጥ መኖር ከፈለግ መስራት ነው ያለብን። በወር ውስጥ ብቻ 20 እና 25 ወጣቶች ላገኝ እችላለሁ ፊልም መስራት የሚፈልጉ። የመንግስት መስሪያ ቤት የሚሰሩ ምናምን የሚሰሩ የግል መስሪያ ቤት ሁሉም ፊልም መስራት ይፈልጋል። ታለንት ችግር የለም። በሚገርም ሁኔታ ቁጭ ብለህ ስታያቸው ታለንት ማአት ነው። እውነተኛ የሆነ ውል ሲያተርፍ ነው የምከፍልህም ሊሆን ይችላል። ገንዘብ ካገኘ ደግሞ አሁን ልትከፍለው ትችላለህ። ብቻ ግን ወደፊት መሄድን መስራትን ማቆም የለብህም ነው። ስክሪፕት ለጸሐፊ ላትሆን ብችል ስክሪፕት ከጓደኛ ማምጣት ማንም ሊከለክል አይችልም። እና ይሄንን ነው ምለውና እንዳልኩ ነው ስራ ፊልም ቢዝነስም ነው። እኛንን ደግሞ ቢዝነስ መሆኑን ማሳየት ያለብን። ፊልም የሆኑ ሰዎች ይብቃ እንደ ምናምን አርቲስት ነን፣ ግን ፊልም ሜከር ነን። ሃርድ ወርከር መሆን አለብን። እሱን ማድረግ ስንችል ብቻ ነው ፊልማችንን ማዳንና ራሳችንን ደስተኛ ማድረግ የምንችለው። እና ይሄንን ነው ማለት የምችለው። በጣም ይገርማል ምልህ አንዳንድ ውይይቶች ከተጠበቀበት አቅጣጫ ውጪ የሆኑና ግን ደግሞ በጣም አትራፊ ይሆናሉ። እኔ እንደዛ ነው የተሰማኝ ዛሬ። በተለይ ደግሞ ለታናናሾቻችን በሌላ መልኩ ጥበብን ከስራም አንጻር ከቢዝነስም ከገቢም አንጻር ማየት እንደሚገባ፣ ህይወትን በዛ መምራት እንደሚገባ ነው የተወያየ ነው። እና ይሄንን ስታወራኝ እኔ ራሴ በግሌ ኦኬ ካሜራ ጥሩ ሆኗል፣ አሁን ኤዲቲንጉ ጥሩ ነው፣ ብዙ ነገር ፊልም እንድንሰራ የቀለለ ነገር አለ እያለ ነበር ልቤ የሚያምነውና ከትላንት የበለጠ ቤት ስራ ደግሞ እንዳለን ነው ከዚህ ውይይት የተረዳሁት። አንደኛ የመተባበር ችግር ስላለብን ወይም መነቃቀፍ ስለምንወድ፣ ሁለተኛ ደግሞ ስራ ውስጥ እንዳልሆነን ተባብረን የሚሆን ሳንተባበር እየሰራን አይደለም፣ ውጪ ነው ያለነው። ለምን ነገርየውን እንደ ስራ የመረዳት ችግር ስላለብን ማለት ነው። እና ይሄንን የሆነ ስቶሪ ወዳለው እንደዚህ ተርከዋለሁ ምናምን ብሎ በተለመደው ቋንቋ ብናወራ ከማመናፈስ ውጪ ፕራክቲካል ሆኖ መስራት፣ ሰርቶ ማውጣት፣ ማደግ፣ በዛ ሂደት ውስጥ ራስን ማግኘት፣ ሲኒማውን መርዳት ወይም ደግሞ ከፍ ማድረግ እንደምታውቀው ነው። 100 ምናምን ፊልም በአመት ማለት በወር ከ2 በላይ ፊልም ነበር። አሁን ቀንሷል የለም እንጂ ኦልሞስት ማለት በአመት ቢያንስ 52 ፊልም መውጣት አለበት
በሳምንት አንድ ይመረቅ ነበር፣ መመረቅ ነበር፣ ይደረብ ነበር። ጀምሮ ነበር አስታውሳለሁ የሚደገምበት ጊዜ እና ብዙ ነገር ነው እንዴ ቀሏል፣ ጥሩ ጊዜ መጥቷል ብዬ በማስብበት ጊዜ ደግሞ ለካ ከባድም ነው። እየሰራን አይደለም፣ እየተባበረን አይደለም። ሴክተሩን የሆነ ቀን እናጠዋለን። አሁንም የምናየው ነው። ሰዎች በስልካቸው የፈለጉትን ታሪክ ይናገራሉ፣ ክሬቲቭ የሆኑ ነገሮችን ይጨምራሉ። እነሱ ነው እየታወቁ ያሉት ወይም ደግሞ ታሪክ ነጋሪ ሆነው ያሉት እና ትልቁን እድላችንን ከእጃችን ያለውን ነገር እያጣነው እንደሆነ ፕራክቲካል የሆነ ዲስከሽን ያደረግ ነው። ሲኒየር ከሆነ የፊልም ባለሙያ፣ የጥበብ ሰው፣ የአርት ሰው፣ የቲያትር ሰው፣ የፊልም ሰው ቢኒያም ወርቁ ጋር ይህንን ባንጫወት ነበር የሚቆጨው። እውነትም ከሙያ ከልምድህ ከንባብህ በህይወት ከሄድክበት ነገር በሙሉ ማለት ነው እና ይሄን ሁሉ ነገር ስለተወያየን በጣም ደስተኛ ነኝ ለማለት ነው። ሌላው በጣም ኢነርጂቲክ ነህ። አሁን ብዙ ሰው ደክሞታል። እኔ ሳገኝ እኛ ሙያ ውስጥ ያለ ሰው ወይ ኔጌቲቭ ነገር ነው የሚያወራኝ ወይ ደግሞ እኔ እባክህ ኢንተርቪው አልፈልግም ወይ እንደዚህ የሚል ነገር ነው ያለውና በሰዓትህ ሻርፕ ሆነህ ነው የደረስከው። ስትናገር ኢነርጂቲክ ነህ። ፖዚቲቭ የሆነ ነገር ነው የማየው እና ይሄ ሁሉ መመስገንም አለበት። ከዚህም በኋላ ወጣት ፊልም ሰሪዎች፣ ጀማሪዎች ያሉትም ቢሆኑ ይህንን ዲስከሽን ውይይት ነገ ምን እናድርግ የሚለውን ነገር ከአንተ ጋር ቢወያዩ ጥሩ ነገር እንደሆነ ማሳሰብ ፈልጋለሁ። ይህም ደግሞ ስሜት ለሁላችንም እንዲጋባ እመኛለሁ። ስለዚህ በጣም ነው ማመሰግን ይህን ጨዋታ እንድናረግ ስላገዝከኝ። እኔም በጣም ነው ማመሰግነው። አንዲት ነገር ብቻ አለኝ ጨምረውን ነገር ልልህ ነበር። አንድ ማንጌታቸው ቦሎዲያን የሚባሉ ዩኒቨርሲቲ አስተማሪ ነበሩ። አንዴ ውጭ ሀገር ሊሄዱ በደርግ ጊዜ ኤርፖርት ላይ ይያዛሉ እና አይቻልም መሄድ አይችሉም ይባላሉ። ለምን ሲባሉ በዛው ሊጠፉ ነው። አገሬን ለአሰራረቆች ቼት ነው የሚሄደው አሉ። በጣም የምታዝናናኛ ነች። ፊልማችንን እስካሁን የሰራንበትን ለማንትተን ነው የምንሄደው። ሁለተኛ ነገር እንደዚህ የምንወደውን ሙያ ወጣቶቹም እንደዚህ የምትወዱት ከሆነ ለማንትታችሁ ትሄዳላችሁ። ተባበሩ። እንደሚባለው ሚሊዮን ብሮች አያስፈልጋችሁም ፊልም ለመስራት። ችሎታችሁ ብቻ በቂ ሊሆን ይችላል። አንዳንድ ጊዜ በቀን የምታወጡት ለማንኛውም ጊዜ ልታወጡ የምትችሉት ገንዘብ ብቻ በቂ ሊሆን ይችላል ፊልሙን ለመስራት ብዬ እላለሁ። ስለሰጠኝ እድል በጣም ነው የማመሰግነው። እኔ በጣም አመሰግናለሁ። ተባበሩ፣ ስሩ 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 እያለ ነው ቢኒያም ወርቁ። በጣም ያተረፍንበት ጭውውት ነው። እንግዲህ በቀጣይ ከሌላ እንግዳ ጋር እስክንገናኝ በደስታ ሰላም።